አንዳንዴ እምቢ በል አለኝ እሺ አልኩት እምቢ በል እንኳን ሲባል እሺ ይላል አለ እምቢ በለው ብለህ ያለ ነበር ከ90% በላይ አማኝ የሆነ ህዝብ ይዘን እንዴት ነው ይሄን የምንረሳው እንዴት ነው በዚህ ልክ እርስ በርሱ ታሪክን እየደጋገመ የሚበዳደል ህዝብ የሆነ ነው ወይስ የሆነት አላመን ነው ከጌታቸው አሰፋ የተሰጠህን ከደህንነት ቢሮ ትዕዛዝ ነው ያነበብከው ለምን 23 አመት ሞት አትፈርድም ነበር ምናምን ነበርና ፊቱም የሆነው ነገር ታያዋለህ አንተ የተፈረደብህ እሱ ግን ነበር የሚጨነቀው ግን ኡስታዝ አንድ ነገር አሁንም እንትን ያረጋኛል አሁን ማህበረሰብ ህዝብ ነው ዞሮ ህዝብ በጣም የተበተነ ነው ማለት እንደ ማህበረሰብ መጥቶ ምንድነው ኃላፊነቴ ብሎ የመጠየቅ እድሉ በጣም የጠበበ ነው ፕላትፎርሙ እስካልተመቻቸለት ድረስ ማለት ነው ለዚህ ደግሞ ያንበሳውን ድርሻ የሚወጣው ተቋማችን መጅሊስ ነው ለዚህ ነገር ምን ያህል ፕላትፎርሙን ፈጥሯል ብለ አንተ እንዴት ታየዋለህ ይሄንን ክፍተት ማለት ሙስሊሙን አኮሞዴት አድርጎ ማህበረሰቡን አኮሞዴት አድርጎ ባለብን ክፍተቶች ላይ እንዲሰራ የማድረግ ፕላትፎርሙን የመፍጠር ስራ ላይ ምን ያህል ጠንካራ ነው ብለ ታስባለህ ያው እንደ ተቋም እንግዲህ ባለፈው ስርዓት ውስጥ የጸዳ ተቋም እንኳን ነበር ነው ያ ሁሉ ትግልም የተከፈለው እኮ ያው የፖለቲካ አመራር ወይም ካድሬ የሚመራው ተቋም አይኖረን ነው በብነት ስም ካድሬ ያስቀምጡ መንግስት እሱ የሚወስንልህ የደህንነት አካል የሚወስንልህ ተቋም ነው ሲኖርህ የነበረው ያን ተቋም ለማጽዳት ጊዜ ይፈልጋል በብዙ መልኩና ነው ያለፈን ያለው ይሄ አብዛኛው ቤተ እምነት ውስጥ ያለ ህመም በሽታ ጉዳት ፈተና ነው ምንም ጥያቄ ስለሌለ ሁላችንም እንጋራቸው ነገሮች ስላሉ ያንን ተቋም ለመገንባት አጽድታ አዲስ ምዕራፍ ለመክፈት የምትሄዳቸው ረጅም ርቀቶች ነው ተቋም ነው ሀገርን የሚወክል ተቋም ነው መገነባው ይሄን ተቋም ስትገነባ አብረህ እንግዲህ ከታች አለው ነው እኔም ማህበረሰብ ስለንስናወራ ሁሉም ህዝብ እዛው ሲሳተፋል አይደለም ማህበረሰብ ሊወክል የሚችል በየደረጃው ያለ በእውቀቱ በአቅሙ በሀብቱ በገንዘቡ ባለው በተሰጠው ነገር መወከል የሚችሉ ሰዎች ማናገር የሚችሉ ሰዎች መሰማት የሚችሉ ሰዎች ሐሳባቸው መስጠት የሚችሉ ሰዎች አሉ ኃላፊነታቸው መውጣት እነዛ ሰዎች ባሉበት እኔ አሁን ሰው ግዴታ መጅልስ መምጣት ላይ ኖርበት እኮ ይችላል ታች ያለ አካባቢ ላይ ያለን አደረጃጀት የማህበረሰብ ችግር ሊፈታ የሚችል የቲሞች የመድረሳ የመስጊድ ጉዳይ ሁሉ ነገር ለምንድነው ለሆነ አካል የምትሰጠው የኔ ድርሻ ምንድነው ይሄንን ቦታ እኔን ይመለከተኛል በቃ 5 ሆነን 10 ሆነን እኮ ይሄን መፈሸፈን እንችላለን ማደራጀት እንችላለን ማስተካከል እንችላለን ብለህ ሄድኩም ትችላቸው ነገሮች አሉ እኔ ሳላስፈልግህ መጅሊሱ ሳያስፈልግህ ምናምን ሳያስፈልግህ ከዛም አልፈ ደግሞ መጅሊሱን መፈለክበት የማናገር የምትችልበት ተቋም በፈለክበት ጊዜ ይሄ ለባካችሁ ወዴት እየሄዳችሁ ነው የምትልበት ሐሳብ መስጠት የምትችልበት አቅም ያላቸው ሰዎች የሚሰሙ ድምጾች አሉ እነዛ አካላቶች የኔ ድርሻ ነው ብለው ካልተንቀሳቀሱ አሁንም ለሆኑ ለተወሰነ አካል እንትኑን ከሰጡ ተቋም ነው እየተገነባ ያለው ገና አዲስ ምዕራፍ ላይ ነው ያለው በብዙ ጣውረዶች ውስጥ አልፎ አጽድተህ ተቋምን እምነትን ብቻ እንዲወክል የእምነት ተቋም አድርገህ ለመስራት እየተሰራ ነው ያለው የብዙ ፍላጎቶች ተረስቶች በያቅጣጫው አሉ ይሄን ሁሉ አልፈ ለመሄድ ሁሉም መተጋገዝ ካልቻለ ባለው ድርሻ ታች ያለው ማህበረሰብ ሁሉም እዛ ውስጥ ይመጣል አይደለም ብለህ ታስበው የማህበረሰቡ መወከል የሚችሉ ማሳያ የሆኑ ግን ክሎች እነዛ ሰዎች አታያቸውም ዛሬ ሜዳው ላይ የሉም አሁንም ቁጥር የሚቆጠሩ የሆነ ጣት ላይ ያሉ ሰዎች ናቸው ስማቸው የሚነሳው ሐሳባቸው የሚሰነዘረው ሲተቹም ሲወገዙም ዑለማን በለው ዳኢም በለው በሚለክ ይሄ ማህበረሰብን ይገላል እንጂ አያነሳም ሰው ያሳጣ ማለት እንዳለው ሲስተም አደራጅተን ከተቋሙ በዛ ልክ እንደ ማህበረሰብ ነፃ ሆኖ የተደራጀ ተቋም አልነበረም ተቋማችን በግልጽ መንግስት የሚመራው የፖለቲካው አመራር ጣልቃ ገብቶ የሚሄድባቸው ነበር ዛሬ ነው ነፃ ለመሆን ብዙ ነገሮች የተሰሩት ብለን የምናስባቸውና በዛ ሂደት ውስጥ ያለፍክ አንተን የሚያበቃ ምንም አይነት ሲስተምና ስርዓት በሌለበት በግለሰቦች ጥረት ነው ሰዎች ወደፊት በረጅም ጊዜ የዳዕዋ እንቅስቃሴና ተሞክሮ አልፎ የሆነ ቦታ ላይ የደረሱት 30-20 ዓመት ውስጥ ያለፈው የተፈጠሩ ሰዎችን በደቂቃዎች ውስጥ አጥፍተህ ያለህን ነገር ጥለህ ገና ባልፈጠርክበትና ባላመጣህበት ይሄ ሶሻል ሚዲያ ፕላትፎርም ስለተበች ብቻ እንደፈለክ አድርገህ አታጣው ያንን የሚሰራ ያንን የሚጠብቅ ያንን ሁሉም ማህበረሰብ ላይ የራሱ
ግን ተቋሙ ላይ ይመለከተኛል የሚሉ ሰዎች ወይም ግሩፕ አይ ዶንት ኖ ቢመጡ የሚቀበልበት ሩም አለው አኮሞዴት የሚያደርግበት በደንብ ይስተናገዳል። ዛሬ ላይ እንግዲህ እኔ አሁን ስምና ጉዳይ ተቋሙን ኦልሞስት ተቀጣሪ አይደለሁም እኔ እዛ ውስጥ ግን በፕሬዝዳንት ኦፊሱን ጽህፈት ቤቱን መመራው እኔ ነኝ። የፕሬዝዳንቱ አማካሪ የፕሬዝዳንት ጽህፈት ቤቱን መመራው እኔ ነኝ እና ሂደቱ ላይ እዛ ውስጥ ያለን ነገር ለማስተካከል ፍላጎት ሐሳብ አይዲያ ኑሮት ጥያቄ ኑሮት መጥቶ ያልተስተናገደ ሰው አለ ለማለት ይቸግረኛል። መምጣት ጎሎን ካልሆነ ወይም ይዘን የምንመጣውን ሐሳብ ጥለን ለመሄድ አይደለም። አንተ ምኑን የቤት ስራ ትወስዳለህ፣ ተቋሙ ምን የቤት ስራ ይወስዳል እንደ ሐሳብ እንዳመጣ ሰው ያንን ለመውጣት ሲቸገር የምናየው እንጂ በሩ በዛ ልክ ተዘግቶበት ጥያቄና ሐሳብ ኑሮት ለመስተናገድ ከብዶት የቀረ ነገር አለ ሙስተሂል ነው። ይሄ ሩቅ ነው። የበሩን ክፍት መሆን ማወቃችን እስከዛሬ ድረስ እኔ ኃላፊነት መውሰድ ይችላል እዚህ በጣም ጥሩ ያለምንም ቅድመ ሁኔታ ማለት ነው። በጣም ደስ የሚል መረጃ በጣም ብዙ ጥያቄ ነው ያለኝና እንዳላደክምህ እየፈራው ነው። በጣም አንዴ ጭንቅላቴ እስር ቤት ይገባል፣ አንዴ ከድምጻችን ሰማ በፊት ያለው አቡበከር ጋር ይሄዳል፣ አሁን ደግሞ ያለው አቡበከር ጋር ይመጣልና አንተን መጠየቅ ማሰብ ራሱ ያደክማል። እንኳን አንተን መሆን ማለት ነው ከመሆን የተነሳ አሁን ላይ ኡስታዝ አቡበከርን የማያውቀው ሰው ኢትዮጵያ ውስጥ በጣም ጥቂት ሰው ነው ብዬ ነው ማስበው። እንደው በድፍረት የለም ላለ ማለት በጣም ብዙ ሰዎች ያውቁሃል ብቻ አይደለም በጣም ይወዱሃል፣ ያከብሩሃል። ሙስሊሙም ነን ሙስሊሙ ከዛ ደግሞ ሙስሊሙ ጋር ደግሞ ለሁሉ ነገር አቡበከር ጋር ነው የሚመጣው፣ አቡበከር ጋር ነው የሚሄደው የሚደወለው። እንደዚህ ከመጣ ራሱ ስልክህ እንዴት እንዳላረፈ አንተ እንዴት እንዳላረፍክ እያየን ነው። የምር እያጋነን እንኳን አይደለም ተመልካቾች። እና ላይክ አቡበከርን መሆን ምን አሁን ባለ ሁኔታ በተሸከምከው ኃላፊነት ብዛት በምትወደደውም ልክ በምትወቀሰውም ልክ በሚጠበቅብህም ባለ ኃላፊነቶች ልክ ላይክ አቡበከርን መሆን እንዴት ነው ስሜቱ? አስቸጋሪ ነው ነገር አንድ አባት ልጃቸው መሐመድ ነውና በጣም ያስቸግራቸዋል። እንደው አንተ ልጅ በጣም አስቸገርክ እንዳልመታህ የነቢይን ስም ነው ያስከው ሁሉ ጊዜ በጣም ከአቅም በላይ ሆነባቸውና ምን አሉት ይባላል አንድ ቀን ወላሂ ከዚህ በኋላ ግን አለቀህም ስምህን ለውጭ ነው የምትረካው ለነቢይ ከነበራቸው ክብርና እንትን አቡበከር ከስሙ ጀምሮ ቢቀየር እመርጣለሁ ለኔ። አንዳንድ ጊዜ እንዳልኩት ማህበረሰባችን ከፊት ስትወጣ ማለት እንግዲህ እኔ መርጬውም ፈልጌውም የመጣሁበት ሂደት አይደለም። አጋጣሚ ሆኖ ቅድም መነሻ ሐሳብ ላይ ስናነሳ ፊት ለፊት ያመንኩበት ነገር ይዤ በመውጣት ፊት የሚያዩን ሰው ሁሉ ነገር ላይ እንድትገባለት ይፈልጋል። እኔ ተፈጥሮዬ ደግሞ አስቸጋሪ ባህሪ ያለኝ አንዱ አስቸጋሪ አንድ ነገር ኃላፊነት ከወሰድኩ እቸገራለሁ። ብዙ ጊዜ በህይወቴም እኔ ከምረካበት ነገር እንደው ጉዳዮችን መጨረስ የሰውን ጉዳይ መፍታት በቃ ማለት ለኔ ትልቅ ሳቲስፋክሽን ይሰጠኛል። ምንድነው ማህበረሰባችን ውስጥ ያለው ሁሉንም ጉዳይ ከፊት የሚያየው ሰው ላይ አንተ ላይ ነው መጣል የሚፈልገው ከግለሰብ እስከ ተቋም እስከ ሀገራዊ ጉዳይ ላይ ያለውን ችግር በእያንዳንዱ ጉዳይ ላይ እባክህ እስቲ ለጠቅላይ ሚኒስትሩ ለዶክተር አብይን ጉዳይ ንገርልኝ ብሎ ይደውላል ሰው እንትን አይደለም ማለት የሚሰጥህ ነገር ሁለት ለማገዝ ቅድም እንዳልኩት ነው መልካም ነገር መስማት የሚፈልግ ውጤቱን ማየት የሚፈልግ ግለሰብ ሰው ነህ አቅም የለህም ምናልባት ችግሮችን መፍታት የምትችልበት የምትሄድበት አቅም ውስን ይሆናል የሱን ጉዳይ ካላሳካህለት አንተ በቃ ምንም አይደለም ያን ኖርማል ሰው እንደ ሰው ከራሱ ሰው ልጅ ሁሉም የሱ ጉዳይ ነው ከጉዳዮች ሁሉ ትልቅ መስሎ የሚታየው ማሰብ እኮ ነውር አይደለም ያንን ማስተላለፉ ነው ማለት በቃ አንተ ላይ ያመጣዋል ይናገራዋል ልክ እንደ በደል አድርጎ ያስበዋል ከዛም ባለፈ በእያንዳንዱ ጉዳይ ላይ ግዴታ የሆኑ ሰዎች ካላየው ብሎ ይመጣልና ያን ደግሞ ለማገዝ ትንሽ ኃላፊነት አይወስድም የራሱን ድርሻ ይወጣል በችግሮች ውስጥ ከጎን ስትቆም የራሱን ድርሻ ለመውጣት በሁሉ ነገራቶች ውስጥ እንደ ማህበረሰብ ፈተናችን በየማምነው ለዛ ነው ቅድም ውጤት ጠባቂ ነው አንዳንድ ጊዜ እኔ በቃ አላህ ጋርም ራስን ትናገራለህ የምትሰራው ስራው ሊላህ ነው ብሎ እስኪጠፋብህ ድረስ ማለት ይገባል እሱ ይሄን ያክል መሄድ ይገባል አይደለም ብትለቀው ቦታው የሚፈጠረው ክፍተት እያየ
ፈተናዎቹ አንዳንድ ነገሮች ሳትፈልጋቸው ከፊት ከመውጣት የብዙ ነገር ውክልና አንተ ላይ እንጠለጠልና ሌላውም አካል የሆነ ነገር ለማግኘት ሲፈልግ አንተን ነው የሚያቀው ፊት ለፊትና ወደ በአንተ ምክንያት የሚዘጉ ወይም ደግሞ ባለመሄድህ ምክንያት በመተው ምክንያት የሚጠፉ ነገሮች ይኖሩብና ላለመተው ትቸገራለህ ሸክሙ ይበዛል ሰው ለምን አታርፍም ለምን አትተውም ይላል ሰው መጥቶ ሀጃውን ይነግርሃልና አንተ እኮ ስለማታርፍ ነው ኡስታዝ ብሎ መጥቶ የሱን ጉዳይ ሊነግርህ እኔ ግን ይሄ ሀጃ አለኝና የኔን ጉዳይ ፈጽምልኝ ይልሃል አንተ መጥቶ ከነሱ ጉዳይ ሌላውም ሰው እኮ እንዳንተ ነው ያለው ጉዳይ እኔ ግን በቃ ማይተው ስለሆነ ነው ብሎ ይመጣል ብሎ ነው የሚነግርህ የሌላውስ ጉዳይ የሚተው ነው አይደለም ግን በዚህ ሂደት የግል ህይወትህን ጤናህን አትጎዳም እሱ ከባድ ነው እሱ ነው እኮ አሁን እኔ አሁን በጤናዬም ላይ ያለው ሁኔታ በጣም ክሪቲካል ነው በብዙ መልኩ እንትንሽም ደግሞ ማይተው ቤት ገብተሽ መተኛት ማትችይ ምሽት ጨለማ ላይ ቤትሽ የሚመጣ ቤት ገባሁን ብትይ ስልክ ብትዘጊ በማንኛውም አይነት መልኩ ጧትም ማታም ኤኒቲንግ የሆነ አካል አለ እነዚህ አይነት ነገሮች ፈልገሻቸው የሚመጡት አይደሉም አንዳንድ ጊዜ አቅም ሰጥቶን አላህ መሸፈን ብንችል እንደ ማህበረሰባችን ክፍተቱ ከባድ ይሆን እንጂ ከዚህ በላይ የሚያስደስት ነገር እኮ የለም ግን አቅምሽ ውስን ነው ሰው ነሽ የምትችይውና የምትራመጪው ነገር እንደ ማህበረሰብ ደግሞ ሁሉ ጊዜ ሰዎች መፈጠር አለበት በየቦታው ከግለሰቦች ያለፈ አንድ ተቋም ጠንካራ ተቋም ሁለተኛ ከግለሰቦች ያለፈ ማንነት ሁሉም ደግሞ ሊካፈለው የሚችለው ስራ መኖር መቻል አለበት ያምናለሁ ያን የምንረዳ ማህበረሰብ ነን ግን ደግሞ አላምንም በዛ ላይ በጣም ትልቁ ፈተናችን እሱ ነው በማንኛውም አይነት መልኩ ከፊት የሚመጣ ሰው ኃላፊነት የሚወስድ ሰው ዋጋ የሚከፍል ሰው የሚጠብቅ የሚያከብርም እውቅና የሚሰጥም አይደለም እንዳልኩ ለመተቸትም ለማውገዝ ነው ማለት ይሄ እኔ ምንድነው ሰው እኔ እንኳን አንድ እኔ አይነት ፐርሰናሊቲ አቡበከር አንድ ግለሰብ ቀርቶ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በትችት ውስጥ በስድብ ውስጥ በነውር ውስጥ በተለያየ የማይሰጥ ስያሜ ውስጥ አልፈዋል ይታለፋል ይሄ ኖርማል ነው እኮ እንደ ማህበረሰብ ግን ይሄ ነው ወይ ትክክለኛው መንገድ ከትልልቆቹን የሚመሩትን ከፊት ያሉትን ሰዎች በመመልኩ ነው ቢያንስ ሰዎች ናቸው ያጠፋሉ ይስታሉ ግን ከሚሰራው ነገር አንፃር ደግሞ ሚዛን ላይ ሊያስቀምጣቸው የሚችላቸው በጣም እንዲሰራቸውና ሊያቸው የሚገባቸው ጉዳዮች እንዳሉ ይሰማኛል እነዛን ሁሉ አልፈን ነው እንግዲህ ያው እንትን ውስጥ የምታልፈው እንግዲህ አቡበከር ዑመር ይሁን ዑስማን ይሁን ማን ብሎ ይቀየር ባላውቅም አቡበከር መቀየር አለበት ብያምናለሁ ለኔ ከካሊፎቹ ብትወጣ ይሻላል ለማረፍ ከሆነ ከራሴም ከቤተሰብህም ከስራህም ከኑሮህም ምን እንዳልኩ ነጋዴ ነኝ ዛሬ ላይ ግን መነገድም አልችልም ሁሉም ስራዎቼ በሰው ነው የሚሄዱት ምክንያቱም በየትኛውም ጊዜ ሱቅ የገብቼ ስራዬ ማየት የሚችልበት እድል የለኝም በጣም ሪፖርት መስማትና የሆነ የሚፈለግብኝ ግዴታ መቆም ካልሆነ በስተቀር ቀርበህ ስራ ሰርተህ ምናምን አትችልም በጣም ፈታኝ ነው ያለው ነገርና ቢሮ ገብተህ የሚመጣብህ የሆነ ለማስተናገድ የምትቸገርባቸው ሁኔታዎች ናቸው ያው ማህበረሰባችን ሰው አጥቶ ሊሆን ይችላል ሰው መፍጠርም እንትንም ቅድም ከሱ ጋር የተያያዘ ጥያቄ ላነሳለህ ነበር መጅሊሱ ክፍት መሆኑን ስለነገርከን ከታላቅ ምስጋና ጋር ብዙ ስራ ይዘን እንደምንመጣ ይነገራል ግን ደግሞ አንድ ችግር ይታየኛል እኔ ምናልባት ከተሳሳትኩ ታረመኛለህ ኡስታዝ ቅድም ህዝብ ነው ያልኩህ ለዛ ነው ኦርጋናይዜሽኑ መጅሊሱን ለመጅሊስ እንትን የማድረግ የመስማት እንትኑ አለ ወይ መስማት ማለት የግዴታ በሩ ድረስ እንዲመጡ ሳይሆን ኢትስ አን ኦርጋናይዜሽን ተቋም እስከሆነ ድረስ ወጥቶ ታለንቶችን እንደዚህ አይነት ስራ ሊሰሩልኝ ይችላሉ በዚህ ስራ ላይ እንደዚህ ባደራጅ እንደዚህ አይነት ስራዎች ላይ ኢንጌጅ ባደርግ ብሎ የፍለጋ ስራ ይሰራሉ ለምን ማለት ቅድም እንዳልኩ ተቋም እስከሆነ ድረስ ከመጀመራችን በፊት ስናወራ ነበር አንዳንድ ሰው ማገዝ ይፈልግና ግን እንትኑን አያውቀው ቤት በኩል መሄድ እንዳለበት ማንን ማግኘት እንዳለበት ያለ ማወቅ ችግር አለና አንዳንድ ትልልቅ ኦርጋናይዜሽኖች ሳይቀር የንግድ ተቋማት ሳይቀር እንኳን አይደለም አንድ ማህበረሰብን የሚመራ ተቋም ይቅርና ተራ ድርጅት ራሱ ታለንት ሃንቲንግ የሚሉት ነገር አለ ዝም ብለው ይወጡና ሰዎችን በተለያዩ ኤክስፖች በተለያዩ ጉዳዮች ሰብስበው ከዛ ውስጥ ለኔ ስራ ይጠቅመኛል ብለው የሚያስቧቸውን ሰዎች ሊስት ማድረግ ምናምን ስራዎች ይሰራልና እዛ ላይ ምን ያህል ጠንካራ ነው ተቋም ማለት መምጣት ብቻ ሳይሆን ፍለጋስ ይወጣሉ ሰዎች ተቋሙን በተመለከተ ካነሳቸው ጥያቄዎች ምናልባት ተቋሙ አሁን ባለበትና እየሰራ ባለበት ስራ ውስጥ እሱ ላይ ነው አንዱ ትልቁ ትኩረት የሚያደርገው
አደረጃጀት እየፈጠረ ነው፣ ሰዎችን እያመጣ ነው። በሁሉም ዘርፍ ውስጥ ያለ የተለያየ ዘርፍ ያላቸውን አካላቶች ያደራጀ ነው። ከቲንክ ታንክ ጀምሮ ከአማካሪ ቦርድ ጀምሮ የአማካሪ ቦርዱ ከሁሉም እንትን ውስጥ ያሉ አማካሪ ቦርድ አለው። በህግ አደረጃጀት ውስጥ የህግ ምሁራኖች ራሱን አደረጃጀት አለው። በሴቶቹ በወጣቶቹ በአገር አቀፍ ደረጃ ሊሰሩ የሚችሉ መዋቅሮችን የመፍጠር ለነዛ ነፃነትን መስጠት አቅማቸውን ማብቃት ብዙ ነገር እንዲሰሩ እድሉን መፍጠር እዛ ላይ እየሰራበት ያለው ነገር ነው። እየተለፋም ሰዎችን ለማምጣት ያንንም ሆኖ ደግሞ ለመምጣት ደግሞ በጣም የሚያስቸግሩ መተውም ለማገዝ የማይችሉ ሰዎቻችን ብዙ ናቸው። ያው ሲፈለጉ አይመጡም። ያው ሰዎች ቅድሙ ፈተናችን አንዱ ሰው ይወቅሳል፣ ችግርን ያነሳል፣ የተሰራ ነገር ላይ ማሻአላህ ይላል እንጂ ኃላፊነት ወስዶ ለመስራት ግዴታው ላይ ለመገኘት በጣም ከባድ ነው። በስንት ልመና ነው ሰዎች የሚመጡት፣ በስንት ትግል ነው ሰዎች ወደፊት ለማውጣት የሚሰራው። እሱ ፈተናችን እንደ ማህበረሰብ። ሁሉም ሰው ያው ለዚህ መጠራት የለበትም። የኔ ድርሻ ብሎ ሊያበረክት የሚችለውን ነገር ተቋሙ ይፈልጋል፣ እየሰራ ነው። ግን የሚፈልገውን ነገር አግኝቷል ወይ? አይደለም። ያንንም ደግሞ ተጠቅሞ ውጤት ለማምጣት የተቻለውን ያክል እየተሄደ ያለበት ሁኔታ እንዳለ ያው በቅርብ አውቃለሁ። አሁንም ለዛ ነው እድሎች አሉ ብለው መምጣት በዚህ መስመር ብንሰራ ሐሳቦች በሁሉ ዘርፍ ላይ ሰዎችን በተለይ ይሄ ነፃ አገልግሎት የሚሰጡ እገዛ የሚያደርጉ ያላቸውን ነገሮች ከዛ ውጭ ደግሞ ተቋሙን እስከ በባለሙያዎች እስከ ማደራጀት ድረስ በየዘርፋቸው ዘርፉ ሊመሩ የሚችሉ በዛው ብቃት ያላቸው ሰዎች አንን ቦታ መምራት የሚችሉ ሰዎችን የማምጣቱ ሂደት እንዳለ ሆኖ እነዚህ ነገሮች በጣም ትኩረት ተደርጎ የተሰራባቸው ያሉ ስራዎች እንደሆኑ አውቃለሁ። ከምን አንፃር መሰለህ ያነሳሁት ይሄንን አንዳንድ አካባቢዎች ላይ በራሳቸው ቅድም አንተ እንዳነሳኸው ነሰሰሪሊ መጅሊሱ ጋር መተው ሳይሆን በራሳቸው የተለያዩ ሙከራዎች የሚያደርጉ አካላት በጣም በተደጋጋሚ አንድ ጊዜ አይደለም፣ ምናልባት አንተን ስላላገኙ ሊሆን ይችላል። በጣም በተደጋጋሚ መጅሊሱን እኮ አክሰስ ማድረግ አልቻለም፣ ማግኘት አልቻለም የሚሉ ስለዚህ ከዚህ በኋላ ይሄው ኡስታዝ ቃል ገብቷል። ውድ ተመልካቾቻችን እንደሰማችሁት ነው። እርግጠኛ ነን። በጣም ወደ አሁን ወደ አንተ ፐርሰናል ህይወትህን እንውሰደውና ቅድም እንዳልነው በጣም ብዙ ኃላፊነቶች ወደ አንተ ይመጣሉ። ሰው ከቤቱ ካለው ችግር ጀምሮ እስከ ትልልቅ ችግሮች መጥቶ እንደሚያማክርህ ያው የምናውቀው ነገር ነው፣ ያየነው ነገር ነው። ሁለት ጥያቄዎች አይምሮዬ ላይ ይመጣሉ። አንደኛ ኢንፍሉዌንስ ያደርግ አንድ ሰው መጥቶ የሆነ ችግሩን ሲነግርህ ከሆነ ፖይንት በኋላ እምቢ የማለት ባህሪ የለህም ነው? እምቢ የማለት በቃ አልችልም ይሄ ነገር አይሆንም የማለት እንዴት ነው እንትኑ የለህም ወይ ነው አንደኛው። ሁለተኛው ነገር ደግሞ ቀደም ኢንፎርማሊ ያነሳውልህ ነው፣ አንተም ነካክተህልኛል። አንተ ብቻህን አንድ ሰው አይደለም፣ ያው ተቋማዊ አደረጃጀት ነው ያለና እንደ ተቋም በስምህ ሊሆን ይችላል ወይም ደግሞ አንተ ለምታስባቸው አንተን ለሚያማክሩ ስራዎች ሊያግዝህ የሚችል ተቋም የመመስረት ፕላንስ አለ ወይ? እንደ ፋውንዴሽን ነገር እዚህ ላይ የምትለንካለ እንትኖቹን በተመለከተ ይሄ እንደ አንዳንድ ጊዜ ያው የችግሮቹ እኔ አሁን ቢማለት ጀምራለሁ ይመስለኛል። እንደውም ለምጃለሁ በፊት ችግር የኔ እምቢ አለ ማለት ነው። ሳዲቅ መሐመድ የዛሬ 15 ዓመት አካባቢ ሳዲቅ ፓልቶክ እናስተምር ነበር። የዛን ጊዜ ፓልቶክ ዋትስአፕ ቴሌግራም አልነበረም። ፓልቶክ ላይ እናስተምር ነበርና በጣም ረጃጅም ሰዓት ነው፣ ምሽት ላይ ነው። አብዛኛው የዌስተርን ኮሚኒቲ ስለነበረና ረጅም ሰዓት እናሳልፋለን። ያው ድካሙ ይሄ አለርጂ ኬዝም አለኝ፣ አንዳንዴ ያመኛል። አንድ ጊዜ አሞኝ አስታውሳለሁ። የፓልቶክ ጀማዓዎች ፓልቶክ ላይ ሆነው ሊጠይቁኝ በሳዲቅ በኩል ሆነው በጣም ብዙ በሺ የሚቆጠር ሰው ኦንላይን ገብተው ያነጋገሩ ያለ ምንድነው ለምንድነው ማታርፈው እንደዚህ ማተረው? ሳዲቅ መሐመድ የሱ ችግር እምቢ አይልም፣ ሁሉንም እሺ ይላል። እሺ ያለኔ የተቸገረውና እስቲ አንዳንዴ እምቢ በል አለኝ። እሺ አልኩት። እምቢ በል እንኳን ሲባል እሺ ይላል አለ። እምቢ በል ነው ብለህ ያለ ነበር። እምቢ ማለት ችግር በጣም ብዙ ዋጋ ያስከፍላል። ሐቂቃ እንደ ችግሮቹ ተፈጥሮ የሚመስለኛል እንዳልኩት የተፈጥሮ ባህሪ ነው።
አላህ ኢኽላሱን ከሰጠው ጥሩ ነው። ኢኽላሱን ሰጥቶን የምንጠቀምበት ካደረገን እሱ መሰረታዊ ችግራችን ነው። ሁለተኛ ደግሞ ይሄንን የሚረዳ ማህበረሰብ መኖር መሰረታዊ ነገር ነው ብዬ አስባለሁ። ሰው ካልተረዳ አሁን ላይ ግዴታ አማራጭም ስለሌለኝ ነው ጤናዬም ሁኔታዎቹም እየከበዱ ስለመጡ ግዴታ ነው የምትችለው ነገር ላይ ነው ራስን ሁሉ ነገር ሰጥተህ ስለማትችለውም ስለማታቆመውም ስለማትዘልቀው ክፍተቶቹ እንዳሉ ያወቃቸው ያው ክፍተቶቹ ነው ሰው የተለያዩ ግለሰቦች ጋርና የተለያዩ ሰዎች ጋር እንዲመጣ የሚገደደው ያ ነው። እሱን የጋራም ተቋሞችን በመፍጠር እንደዚህ አይነት ነገሮችን ሊፈቱ የሚችሉ አደረጃጀቶቻችንን በመፍጠር ብዙ ነገር መፍታት እንዳለብን ይሰማኛል። የሁላችንም ስራና ድርሻ ለተወሰኑ ሰዎች የሚሰጥ አይደለም ብዬ ስለማስብ አንድ እሱ ነው። ሁለተኛ አንተ እንትኑን ባነሳው ሐሳብ ላይ አው አስባለሁ ብዙ ጊዜ ይሄ ፋውንዴሽን ፕሮፖዛሎች ተሰርቶ ውይይት አድርገንበታል፣ ሐሳብ ቀርቧል። አንዳንድ ጊዜ የሆነ ብዙ ቦታ ተሰፋና ያንስባሃል አንተ ያንስባሃል ማለት የምትወክለውን ነገር አሳንሶ የሆነ ነገር ውስጥ እንዳይከት ፍርሃት ያላቸው ሰዎች ስላሉ ከበዛ ልክ ነገሮች ቢታዩ እንጂ ኦልሞስት ኦን ፕሮሰስ የሆነ መንገድ ላይ የተጀመረ ነገር አለ። ጉዳዮቹን ወደ ተቋማዊ ቅርጽ ሰጥቶ ያ የሚፈታቸው አደረጃጀቶች እንዲኖሩ ማድረግና ያንን ማገዝ ኢንፎርማል የሚሰሩ ስራዎች ወደ ሲስተም ከመጡ ብዙ ነገር የበለጠ ስለሚፈቱ እንጂ አንዳንዴ የንጆም ሆነ ተሰራለህ። ስለዚህ አቡበከር አህመድ ፋውንዴሽን በቅርብ እናያለን ቢኢዝኒላህ ካላህ ጋር ብዙ ነገር የሚሰራ ኢንተርናሽናል ኢንሻአላህ። ስለ ፋውንዴሽን እና ስለ ተቋም ካወራን አይቀር በዛው አያይዤ ተመሳሳይ የሚመስል ትንሽ ምን ላይ ጥያቄ ልጠይቅ። መጀመሪያ ያው እኔም አይ ቲንክ ሶሻል ሚዲያ ላይ የሚያውቁኝ ሰዎች ያውቃሉ ለድምጻችን ይሰማ በጣም ሶፍት ስፖት እንዳለኝ። ግን እኔ ኢሞሽናሊ ሶፍት ስፖት ስላለኝ ብቻ ሳይሆን አክቹአሊም አገራችን ላይ ከተከሰቱ ሶሻል ሙቭመንቶች ትልቁ ነው ብዬ ስለማምን ድምጻችን ሲሰማ ቅድም ሳዲቅ ሲጠይቅህ ለምሳሌ የተነሳባቸውን ጥያቄዎች አስመልሷል ወይ ብሎ ነበር። እኔ ከሆነ ፖይንት በኋላ ሶስቱ ጥያቄዎች ጉዳይ አይደሉም። ሆነስትሊ ድምጻችን ሲሰማ እምቢ ማለት የሚችል ትውልድ ፈጥሯል። ቀና ብሎ መሄድ ትውልድ ፈጥሯል። መብቱን ጠንቅቆ የሚያውቅ አሁንም ድረስ በትንሽም በትልቅም መንገራገጮች ሲፈጠሩ ምን ማድረግ እንዳለበት፣ እንዴት መደራጀት እንዳለበት፣ ማንን መስማት እንዳለበት፣ እንዴት መቃወም እንዳለበት የሚያውቅ ትውልድ ፈጥሯል። ያለኔ ከምንም በላይ ትልቅ አቺቭመንት ነው። ቀና ብሎ የሚኖር ትውልድ መፍጠር ትልቅ አቺቭመንት ነው። ቅድምም ነክቼልህ ነበር ድምጻችን ሰማ በሚገባው ልክ አልተጠናም፣ በሚገባው ልክ አልተዘከረም፣ በሚገባው ልክ ዶክመንተሪዎች መጽሐፎች አልተሰራም። አሁን እንኳን የነገርከን የእስር ቤት ስቶሪዎች በጣም ኢሞሽናል የሚያደርጉ ናቸው። እሱን አንተን ነው የሰማነው። አብረው የታሰሩ ብዙ ሰዎች ነበሩ። ከኮሚቴውን በታች ያሉ ጁኒየር ልጆች፣ ተማሪዎች በየደረጃው ብዙ ዋጋ ተከፍሎበታልና እነዚህን ነገሮች ሰንዶ ማስቀመጥ የሚችል እንደ ድምጻችን ይሰማ ፋውንዴሽን ሊሆን ይችላል whatever አሁን ላይ ላንወስን እንችላለን። ግን ድምጻችን ይሰማን ሪፕሬዘንት አድርጎ ተቋም አድርጎት የሚያስቀጥል ሌጋሲውን ኬሪ የሚያደርግ ሌጋሲውን የሚሸከም ተቋም አስባችሁ ታውቃላችሁ ወይ? እንደው ያኔ ኮሚቴ የነበራችሁ ሰዎች ታወሩበታላችሁ ወይ? ይሄን አፈቁረት እንትኑ ላይ ይሄ ታስቦም ፍቃድ ማውጥቶ የተወሰነ እንቅስቃሴ ለማድረግ ተሞክሯል። ከዛ በኋላ ያው ይሄ የማህበረሰባችን ነገራቶችን የሚያይበት ያው ትግሉ ጋር ስለነበር ያው እንግዲህ አንዳንድ ጊዜ ኢትዮጵያውን ባለነው ነገሮቻችን መቸገር ወይም ደግሞ መከራ መምጣት አለበት ወይ ለመሰባሰብና ችግር ስራዎችን ለመስራት እስኪያስብል ድረስ ለመሰባሰብ ያልቻለ በብዙ መልኩ ለማደራጀት የተሞከሩ ግን ያልተሳኩ ነገሮች አሉ። እነዛ ነገሮች እንግዲህ በትክክል ምክንያታቸው መጠናት አለባቸው። ትግሉ ምንም ጥያቄ የለው። እንግዲህ እንደውም ከኛ ይልቅ በሌሎች የተጻፈለት ስለ ትግሉ የተገለጹበት የተሰሩ ስራዎች አሉ። በቂ አይደሉም። ባለቤቶቹ በትክክል እንዳልከው በእኛ ጋር እስር ቤት ያሳለፈ ቁጥር የለውም። በጣም ብዙ ፋይል በጣም ብዙ መዝገብ ነው የነበረው። ያ ሁሉ መዝገብ ዝም ብሎ አላለፈም። ሁሉንም አይነት ምዕራፎች ነው ያለፈው በተማሪው በምኑና መሰነድም አለበት። ታሪክም ሆኖ መቀመጥ መቻል አለበት። ፊልም መሰራት ካለበት እስከ ሁሉ ነገሩ የዚህ የኢትዮጵያን እንደ ሙስሊም ማህበረሰብ እንደ ሀገርም አንድ የታሪክ ምዕራፍን የተሻገርንበት ትልቅ ማሳያ ስለሆነ ሐሳቦች አሉ፣ የተጀመሩ ጅምሮች አሉ። መሬት ላይ በትክክል ወርደው በሚፈለገው ጊዜ አልደረሱ።
አሁን ላይ ግን አስገዳጅ ሆነው ወደዛ መምጣት አማራጭ ያለላቸው ነገሮች እንዲሁ አንዳንድ ሀሳቦች የቀሩ ያለበት ሂደት አለ። ኢንሻአላህ እስቲ አላህ ከረዳን እናንተም የዛው አካል ናችሁና ድርሻችሁን መወጣት አለባችሁ። በተለይ በስነ ጽሁፉ ላይ የበለጠ አቅም ስላላችሁ ስራችሁም ስለሆነ እንደዚህ በተለይ ፕሮፌሽናል የሆነ የተደራጀ አካል ያንን መስመር መያዝ አለበት ብዬ አምናለሁ እና እኛ ጋር ያለውን ነገር ለመስጠት የነበረውን ነገር ለማስታወስና ለማቀበል የምናስታውሳቸው ጊዜ በረዘመ ቁጥር የሚረሳው በጣም ብዙ ነገር ነው። የሚጠፋው በጣም ብዙ ነገር ነው። የሚያልፍም ሰው አለና እነዛ ነገሮች በደንብ ተሰንደው መቀመጥ አለባቸው በደንብ ይሄ እንጂ ለዛም ነው አንዳንድ ጊዜ የታሪክ ሽሚያው ብዙ ነገሮች የሚሄዱት የራስህን ነገር በትክክል መሬት ላይ አወርዶ ፊት ለፊት ብቻውን የተጋፈጠ ኃይል ዛሬ መጥቶ እንዳገር አገር ላይ ይሄ ከሌ ነው ባለቤቱ ሊል የሚችልበት ሀታ የትግሉን እንቅስቃሴ የተምዛችን የጸባን ትግል እንቅስቃሴ መራሁት ሄድኩት ወጣሁት ምናምን ብዙ ሀሳቦች ሊመጡ ይችላሉ። ባለቤት አለው ይሄ ሂደት ባለቤት አለው ዋጋ የተከፈለበት ነው። እንዳልኩት መነሻው መድረሻው ይሄ ሀገር ቤት ነው። እኛ እስር ቤት ሆነን ነው እኮ እስር ቤት ገብተን እስር ቤት ሄደን የወከላቸው ኃላፊነት የሰጠናቸው ወንድሞች ቢኖሩ እኔ በኔው መስመር ብቻ ከእስር ቤት ውስጥ 1700 ወረቀት ወጥቷል። ትግሉ እንቅስቃሴ ላይ በየዕለቱ ሊደረጉና በየሳምንቱ ከሚደረበሩት አቅጣጫዎች ለመስጠት የቻልነውን ያክል ዋጋ ከፍለን ስልክ አስገብተን አቅጣጫ ሰጥተናል። የተለያየ ነገር አድርገናል። ያ ሁሉ የተደረገውና የተከፈለው ሂደቱን ይሄንኑ የተነሳበትን ዓላማ ሳይስት ወደ ሌላ ሳይጠለፍ የማንንም ፍላጎት ማስተናገጃ ሳይሆን ከተነሳበት ዓላማና መስመር ውስጥና ትራክ ውስጥ ነው እስከመጨረሻው ድረስ ያን ውጤት ሊያመጣ በሚችልበት ሂደት ውስጥ ለመምራትና እዛ ውስጥ የነበረው ሊደር ያ ሁሉ ዋጋ የከፈለው እንደ ማህበረሰቡ የሄደበት ሂደት ዝም ብሎ የመጣ ስላልሆነ ይሄንን ሁሉ ታሪክ ለማስጠበቅ ይሄንን የተሄደው ነገር ለማሳወቅ አላህ ጋር ያለው ነገር እንዳለው ነው። አላህ እንዲቀበለን ሁላችንም ባደረግን ጥረት አላህ ዘንድ ተቆጥሮ አኽላሱን ሰጥቶን እንግዲህ ሚዛን ሐሰናት ላይ እንዲያደርገው እንመኛለን። ከዛ ውጭ ግን እንደ ኡማ የታሪክ አካል ስለሆነ ይሄን ታሪክ ሰንዶ ማስቀመጥ ሁላችንም ከታሪክ ተጠያቂ አያደነንም። ያ እንዳውም መስራት አለብን። እሱ ላይ የበለጠ ትኩረት አድርገን ከዚህም ፕሮግራም በኋላ የበለጠ ህቲማም ሰጥቼ ራሴ እየተከታተልኩ ወደ መሬት ለማውረድ እሰራለሁ ኢንሻአላህ። አንድ በጣም ማንሳት ያለብን ፖይንት እዚህ ጋር ኡስታዝ ድምጻችን ይሰማ እንዳልነው ፈርቀዳጅ ነው። በብዙ ነገሩ ፈርቀዳጅ ነው። በትግል ስልቱ ፈርቀዳጅ ነው። በጊዜው ርዝመት ፈርቀዳጅ ነው። ባሳካው ስኬት ፈርቀዳጅ ነው። የተነሳበት ወቅት ራሱ ፈርቀዳጅ ነው እና እነዛ ነገሮች ከኖርማል የስነ ጽሁፍና የተለያዩ ስነዳዎች ባለፈ አካዳሚያዊ ምሁራዊ ስነዳ ይፈልጋል። በምሁራኖች ተጠንቶ ችግርም ካለበት ፎርዳት ምንም ነገር ጥያቄ ነው። ከስነዳም ባለፈ ከምሁራዊታም ባለፈ ጥናቱም ባለፈ አብሮ መታየት ያለበት መገምገምም አለበት። በትክክል እኔ ወጥቶ መታየት አለበት ብዬ ከማስባቸው ይሄድንበት ጉዞ እኛ ለትግሉ ተሞክሮ ጅማሬዎች ውስጥ የነበረን በብዙ መልኩ ያልተዘጋጀንበት ትግል ውስጥ የገባን ሰዎች ነን። ሂደቱ አስገዳጅ እንደሆነ የማይቆም የማይቀርልን ስለሆነ አምነንበት ራሳችንን በዛ ውስጥ እያጎለበትን የምንችለውን ነገር እያየን ከሁሉም ማህበረሰብ ጋር ባለድርሻ ነው ብለን የምናምነው አካልን ያንን ያማከረን ሐሳብ እየወሰድን ሄደን የአላህን መገዛ ስለነበረበት ስኬታማ ሆነ እንጂ መፈተሽ መገምገም አለበት። እንደዚህ አይነት የማህበረሰብን ጉዳይ ይዘህባቸው ወጣው አጀንዳዎች ስህተቶቹ ላይደገሙ ሊታረሙ እንዲገባቸው በትክክል ምሁራዊ እይታ ኒቃሽ ውይይት ትችት ተሰጥቶባቸው ተገምግመው ጠንካራ ጎኖቹ ጎልብተው ለታሪክም መሻገር ያለበት መያዝም እና መወሰድም ያለበት እንደዚሁ መከበርም እናውቅና መሰጠትም ያለበትም በዛው ልክ ምክንያቱም ያንን እያከበረን ስንሄድ ነው ሌላውንም ማስቀጠልና መጠበቅ የምንችለው። ይሄ ምንም ጥያቄ የለውም። በሁሉም መልኩ ይሄ አጠቃላይ በሆነው በምሁራዊ እይታው በግምገማው ታይቶ ተገምግሞ ማለፍ አለበት። ምንድን ነበር በጎ ጎኑ ጠንካራ ጎኑ ምን ነበር ደካማ ጎኑ በዛ ሂደት ውስጥ ከሊደርሺፑ እንደ ማህበረሰብ ምን ሆነን እዚህ ላይ ለምን እንደዚህ አለፍን የሚለው ነገሮች ማየት እናንተ ማለት ምንም ይሄ ለእንትን የሚቀርብ አይደለም። ምን ያስቆጨኛል መሰለህ በጣም ማለት ነው ሰው በጣም መሬት ይወረደ ማለት መሬት ይወረደ ኢንሴንስ በተግባር የታየ ለማለት ሳይሆን በጣም የማይረባ ነገር ራሱ የታሪክ አካል ያደርጋል። እኛ ሙስሊሙ ማህበረሰብ እንደ ማህበረሰብ የሰራው ስራ ከሌሎች ከብላክ ትግሎች ከተማሪዎች ትግል
ከምናም ያነሰ የእንትን የታሪክ አካልነት የለው በጣም እንደውም ቢገዝፍ ነው በተለይ ባስጀመራቸው ነገሮች ከተመለከትክ ድምጻችን ይሰማ በነበረበት ጊዜ የነበረው ስልት ሁለት አይነት ማለት አንደኛው መሬት የወረደ ትግል ነበረ ሰው በሰላማዊ መንገድ ተቃውሞ ምናምን ይገባ ነበር ሁለተኛው ደግሞ ታይቶ የማይታወቅ ዲጂታል ትግል ነበረ ደግሞ በዚህ አጋጣሚ ይሄ ማለት ሙሉ ለሙሉ አዲስ ነው አካዳሚያዊ ራሱ እይታ ላይ አስገብተ ማቀፍ ውስጥ አስገብተ ራሱ ብታዩ ሙሉ ለሙሉ ለትግል ስቶ አዲስ ነገር ነው ያወረሰው ከዛ በኋላ የተለያዩ የትግል እንቅስቃሴዎች ቄሮን ጀምሮ ወርሰውት ይሄንን እንቅስቃሴ ወርሰውት የራሳቸው አካል አድርገውት ዲጂታሊ ተጠቅመው ብዙ ስራዎችን ሰርተው ውጤት አምጥተዋል ስለዚህ ይሄን ነገር የታሪክ ካሪኩለም ራሱ አካል አድርጎ መቀጠል እንደ ማህበረሰብ ራሱ ያለብን ኃላፊነት ነው የሚለውን ፖይንት ለማስቀመጥ ያህል ነው ኡስታዝ ሙሉ ነው አንተ ጋር መስማማው የተለያዩ ፕላትፎርሞች ላይ የሚነሳ ዲስከሽን ሆኖ ይነሳና ነገር ግን ይሄን ነገር ወደ ስራ ለማውረድ ቅድም እንዳልኩ አንተ በጣም አቀለልክብን ማለት ኢዚ እንዴት ነው አክሰሱን በጣም ከፈትክልን እኛ በዚህ ደረጃ ብዙዎቻችን በዚህ ደረጃ ክፍት ነው በዚህ ደረጃ መተን አንድ ነገር ግን ሁሉም ጋር ስጋት አለ አንድ ነገር በዚህ አይነት ደረጃ ቀላል ፕሮጀክት አለ በዚህ አይነት ደረጃ ያለ ትልቅ ፕሮጀክት ይዘን የት እንሄድ የሚል ወንደሪንግ አለ የሚል የሆነ መዋለል ነገር አዎ እሱ ላይ እኔ አብሮ እንዳይዘረጋ የምፈልገው ነገር አለ እንዳልከው የጉዳዩን ክብደት ያለፍንበትን ምዕራፍ ታሪካዊ ዳራው ማሳያዎቹ ምንም የምትቆጥራቸው አይደሉም ግን ያልተጠበቁ ባለቤት ተደርጎላቸው በትክክል መሻገር ያልቻሉ ትንንሽ ነገሮች የሚሰጣቸውን ያክል ክብርና የሚገባውን ቦታ ሳያገኙ ያለፉ ለዚህኛ ነን ተጠያቂ የሚሆነው አንድ እሱ ነው ሁለተኛ አሁንም ክፍት ነው በየሰለል የማምነው ነገር ምን አለ እኔም መቀበለው ነገር አለ ስራዎች እንዲሰሩ የታሰቡ ሐሳቦች መሬት ላይ እንዲወርዱ እናደርጋለን እዚህም ላይ አሁን ድርሻ ሁሉም መውሰድ አለበት አው ማለት በቃ የሆነ አካል ላይ ወርውሮ እነከለ ያሳኩት ብሎ የሚስተጥ ሳይሆን ሐሳቦች ባለቤት በእያንዳንዱ ጉዳዮች ላይ ሰዎች መከፋፈል አለባቸው ይሄ እኔ ድርሻ ነው ብሎ ሰው ያንን ስራ ሊወስድ መምጣት መቻል አለበት ግን ሐሳቦቹ ሊዘጉ ስለማይገባቸው እንቀበላቸዋለን ግን ስራ ክፍፍል ግን ማድረግ አለብን ሁላችንም በቃ ለሆነ አካል ሰተን ከሄድን ዋጋ ስለምንከፍል መሆንም ያንን ነገር ግብ ስለማናደርሰውና ውጤት እንዲበቃ ስለማናደርገው እንጂ ምንም ጥያቄ የለው ይሄ ነው የሚያምህ ሰዎች ባላቸው ልክ መሳተፍ የሚገባቸው ነገር ባለመሳተፋቸው ወጣት ያለባቸው ነገሮች ቦታቸው ላይ ሳይደርሱ እንዲቀሩ ምክንያት ይሆኑ ስላለፉ እኔ ስለ ድምጻችን ሰማ ሲወራ እኔ እንግዲህ በትንሹም አቋለሁኝ ማለቴ እዚሁ ያለንም እንቅስቃሴው አክቲቭ ያለም ነበርን ቦታው ላይ እናንተ ታስራችሁም እንመጣ ነበር እንጠይቅ ነበር ከዛ በኋላም ውጪ ያለው ሰው ማድረግ ያለበትን መጻፍ ያለበትን ነገሮች ኮንትሪቢዩት ለማድረግ ሞክረናል ግን እንደዛም ሆኖ እኔ ራሱ ትልቀቱ እንዳልገባኝ እንደነበር ያወኩበት ኢንሲደንት ምን መሰለ አንድ አሁን ከለውጡ በኋላ ማለት ነው አንድ ትሬኒንግ መስጠት ነበረብኝ ወጣቶች እንዴት ሶሻል ሚዲያ ፕላትፎርሞቻቸውን ለዲሞክራታይዜሽን እና ለፒስ አድቮኬሲ መጠቀም እንዳለባቸው ሶ the case of ድምጻችን ይሰማን ኤክስፒሪየንስ ነበር ምነግራቸው ሊትራሊ የታየውን ፊት ለፊት የታየውን ነው ምነግራቸው ኢንሳይደር እንኳን አይደለም ይሄ ታስታውሱ ከሆነ ኦፍ ኮርስ ታስታውሳላችሁ የሳንቲም መሰብሰብ የነበረው ተቃውሞ ስልክ የሚዘጋበት የነበረው ዚያራን ራሱ እንደ ተቃውሞ መንገድ የተጠቀመበት ይሄ ሰርፕራይዝ ተቃውሞች የሚደረጉት ምንም ሳይሰማ የምልክት ተቃውሞች አፍ ላይ ፕላስተር ይታሰር የነበረው ይሄ በጣም አይኮኒክ ሆኖ የመጣው ምልክት ምናምና እነዛን ነገሮች የነገርኳቸው ኦዲየንሱ ላይ በጣም በቃ የመረበሽ ስሜት መጣ በቃ የሚያለቅሱ ልጆች ነበሩ በጣም የደነገጡ በቃ ፋሲኔትድ የሆኑ ልጆች ነበሩ ምናምና አዳማ ላይ ነበር ትሬኒንጉና የዛን ቀን ለኔ ራሱ አዲስ ሪያላይዜሽን ነበር አቃለሁ እኮ ትልቅ ሙቭመንት እንደሆነ አቅ ነበር ግን አንዳንዴ ኢሞሽን ሞሪ ነግር ከለ ከቴክኒካል ነገር በላይ እንዴ ለካ በጣም ትልቅ ነገር ነው ብዬ እንደ አዲስ እንደውም ፌስቡክ ላይ ጻፍኩት እሱ ጽሁፍ ቫይራል ሆኖ ነበርና አንዳንዴ ፓርት ኦፍ ኢት ስትሆን አንተ ዋጋው ከፋይ ስትሆን ትረሳዋለህ ያን ያህል ምን ያህል ትልቅ ዋጋ እንደከፈልክ አሁን አንተ ስንት አመት ነው የታሰርከው ኡስታዝ
4 ዓመት ተኩል ካንተ እድሜ ከቤተሰቦችህ እድሜ ቀልድ አይደለም። የ23 ዓመት ፍርድ ቀልድ አይደለም። አይ አንደኛ ሞራሊ 23 ዓመት ስትባል እንዴት ገዳይ ነገር እንደሆነ እናንተ ስትሮንግ ሰዎች ስለሆናችሁ ነው እንጂ። ሁለተኛ እሺ አንተ አላማህ ነው ወስነህ የገባበት ነው። ከልጆችህ እድሜ ግን 4 ዓመት ተኩል ቀልድ አይደለም። 4 ዓመት ተኩል አባታቸውን በፈለጉ ሰዓት አለማየት ቀልድ አይደለም። አንዳንዴ ይሄ ከግርፋቱ ከስራቱ በላይ ጊዜ የሚባለው ዋጋ ራሱ ትልቅ ነገር ነው። ግን እሱን አንዳንዴ ውስጡ ስትሆን አይታወቅህም ወይ ከውጭ ሰው ፐርስፔክቲቭ ማየት አለብህ። ከሱ በተጨማሪ እናንተ ደግሞ ሞራሊም በጣም ስትሮንግ ነበራችሁ። እኔ አስታውሳለሁ እስር ቤት ልጠይቅ መጥቼ ቡክ ሪኮመንዴሽን ምናምን ሰጥተውኛል። አንብቢ ተማሪ ምናምን ላይክ ማን የታሰረው ይሄ ነገር ምናምን እያልኩ ነበርና ቅድም የኪሮስን ስቶሪ ስታወራ በጣም አዝኖልህ በቃ ጽናቱን ይስጥ ሲልህ ልቡን ሲሰበር እኔ አጽናናው ስትል ይሄን ስቶሪ አውቀዋለሁ ነው ያልኩት። ምክንያቱም እኛ እዛ ስንመጣ በጣም እንረበሽ ነበረ። በቃ ወይ የሆነ ከስታችሁ ሊሆን ይችላል ብቻ ኢሞሽናል ስንሆን እናንተ ነበር የምታጽናናው። ኤኒዌይ ምን ለማለት ነው የሰራችሁትን ስራ ትልቅነት አንዳንዴ ይረሳል ወይም ይለመዳል። አይ ዶንት ኖ ወይ ራስን ከማጥራራት ለመጠበቅ ሀምብል ለመሆን በሚደረግ ጥረት ቶን ዳውን ይደረጋል። ግን የሰራችሁት ነገር በጣም አገር ያነቃነቀ ነገር ነበርና አሁንም የሆነ ተቋም ሆኖ ራሱን አስጠንቶ ራሱን ሰንዶ እኔ ብሎ መውጣት መቻል አለበት ብዬ አምናለሁ። ከዚህ ጋር በተያያዘ እኔ አንድ በጣም የምወዳት ያንተ ንግግር አለች ሁሌ ከጭንቅላቴ የማይወጣ ለዲን መሞት አይገኝም እንጂ ከተገኘ ሸረፍ ነው ኢዝ ነው በቶኑ ነበር ምን ነው ራሱ ማለት ነው። ምን ነበር ውስጥ ይሄ ነበር ይሄን ንግግር ስትናገር እንትሉን ካነሳሽው ሐሳብ እኔ ስቲል ነው እንዳለፍነው ማለት እንግዲህ እኛም ከስር ከተለቀቀን ረጅም ጊዜ ሆነ። አሁን ትንሽ ጊዜ አይደለም 2010 ላይ ነው በኢትዮጵያ አቆጣጠር ነው እንትን ያለው 7 ዓመት አዎ ወደዛ እየሄደ ነው። ስቲል ነው ግን ስሜቱ ሰው ላይ ያለው ስሜት እኔ ሰሞኑን አንድ ፕሮግራም ላይ ከቀናት በፊት ኬንያ ነበርኩ። ሰው ሲያገኝ ልክ አዲስ ስሜት ነው ያለው በዛ መንፈስ ውስጥ ያለውና የሚያለቅስ ሰው አለ አይቶ ዝም ብሎ እንደ አዲስ ለሰው ያለው ስሜት። እኔ አሜሪካ የዛሬ አመት አንድ ፕሮግራም ላይ ሄጄ ቨርጂኒያ ነበርኩና ወደ ሜሪላንድ ስመጣ ሆቴል ቀይር አንዲት ሙስሊም ያልሆነች ግን አክቲቭ የሆነች አክቲቪስት እዛ ሆቴል ውስጥ ሪሴፕሽን ላይ ነው ያለችውና የጎንደር ልጅ ናት ክርስቲያን ናት። ስታይ ማመን አቃታት አስታውሳለሁና ያለቀሰች መታ አጠገቤ ጉልበቴ ልትስብ ነበር ያለችውና አይፈቀድም በጉልበት ተሳም እኔ ጋር ነበሩ መሻይኾች ደነገጡ። እነሱ ተንበረከከች እና እኔ አታቀኝም ብዙ ጽፍ ያለው ብዙ ጩህ ያለው እናንተ ድምጽ ለመሆን ምናምን በቃ ለኛ ምሳሌ ነበራችሁና ብላ በጣም ብዙ ነገር ሆነችና ምን ሆነች እኔ ኡስታዝ አለች ወይ እንትን ልበል ጉልበትህን ልሳም ወይ ደግሞ አንተ ከዚህ ቦታ ካልተንቀሳቀስ ከተንበረከኩበት አልነሳም አለች። እና በጣም ይረብሽ ነገር ነበር ያየሁት። ማለት የዛ አይነት ሞመንቶች በጣም ብዙ አይነት ነገር ነው የሚያጋጥመው። ይሄ አሁን ነው አንድ ቀን ኤርፖርት ላይ አሜሪካ ወደ ሚኒሶታ እየሄድኩኝ ከዲሲ ሰዓት ረፍዶብኛልና ነብዩ ጋር ነበር በጣም እንትን ሆኖብን እየሄድን እየሮጥን ልክ እንትን ላይ ስቴር ላይ ለወጣ ስል አንዲት ልጅ መጣ እንዲህ አርጋነቀች ይቅርታ አለች። ኡስታዝ ሙስሊም አይደለሁም ልታመልጠኝ ስለሆነ ነው እኔ ብዙ አልቅሻለሁ አለች። እንዲህ ዝም ብለ ሰላም ሳትለኝማ አትሄድም አለች። አጋጣሚ እዛ ላይ የሆነ ፖዚሽን ያላት ልጅ ናት። እኔ ሰዓት ረፍዶብኛል ይቅርታ ሶሪ እንደዚህ ነው ምናምን አልኳት። አይ በቃ እኔ ፕሌኑ ላይ ሂጅ አስተካክልሃለሁ እኔ ያስገባሃለሁ ብላ ሲት ቀይራ እስከዛ ድረስ ግን ቢያንስ ላውራ ስሜት የልግለጽ የነበረውን ነገር ልናገር። ሰው በዚህ ሰዓት ላይ ከ10 ዓመት በኋላ ምናምን እንዳዲስ በሄድክበት ቦታ የምታያቸው ነገሮች ሰው ላይ ያለው ስሜት የትግሉ ሂደት ምን ያክል ተጽዕኖ እንደነበረው ትክክል ነው። እኛ ኖረንበታል እንዳልኩ አላህን ምለምነው የሰራነውን ስራ አላህ እንዲቀበለው ነው ለሱ ተብሎ የተሰራ እንዲሆን ይሄ ከባድ ስለነበር ፊት ለፊት ሰው ተሰሰራው እሱ ነገር ላይ። ከዛ ውጭ ግን አሁንም ያለው ስሜት ማህበረሰቡ ሐቂቃ የሚገባውን ነገር እንዳላገኘ ታያለች በግልጽ።
የትግሉና የተለፋበት ሂደት በትክክለኛው ቦታ ላይ የሚገባውን ነገር ማስቀመጥ እንዳልቻለ መተረክም መያዝም መጻፍም መሰነድም ባለበት ልክ እንዳልሆነ ያ ብዙ ነገር አብሮ ይዞ መሄድ ስለሚችል ማለት ነው እሱ ላይና ያንን በትክክል ማየትና መፈተሽ እስር ቤት ላይ ያጋጠሙ የሚቆጠሩ አይደሉም ቁጥር የላቸውም በዛ አይነት ክስተቶችና ያ ራሱን ይቻለ ነው የኛውን እኛ ካለፍንበት ነገር አንፃር እዛ ቦታ ላይ ስትሆኚ ህዝብ አንቺን ነው የሚከተለው አንቺን ድምጽ ነው የሚያዳምጠው እንግዲህ በሳምንት ያለው ሪፖርትም ገልጸን የሚጠብቅሽ ነገር አለ በዚህ ያለ ተህዲድ አለ ለመታሰር ለመግደል ሙከራዎች አሉ ለመግደል ሁሉ ሙከራ አድርገዋል በመኪና ገጭተው ምናምን አድርገው የሆነ ጊዜ የሆነ ደህንነት ልጅ ከዛ ወጥቶ የነበረው ነገር ውጭ ወጥቶ የተናገረ ልጅ ምናምን ነበር ብዙ አይነት ነገሮች ያጋጥመዋል በብዙ አይነት ምዕራፍ በቅርብ ጊዜ አንድ ሙስሊም ያልሆነ ልጅ መጥቶ አናግሮኛል ታሪኩን ጽፎት ደህንነት መዋቅር ውስጥ የነበረ ልጅና አንተም ማታቃቸው እኔ ግን እናንተን ስንከታተል የነበረው 1 2 3 ብሎ ወደ መጽሐፍ ሊለውጠው ፈልጎ ይዞ መጥቶ ያሳየ ልጅ አለ የዛሬ 2 ወር አካባቢ ቢሮ የመጣለች ከረጅም ጊዜ በኋላ ነው ያገኘሁት ብዙ አይነት ነገር ነው ያለው በጣም ብዙ አይነት ሰዎች አልፈውበታል በሂደት ውስጥና እሱን ነገር ስታስብ አንተ ላይ ደግሞ በየጊዜው የሚመጡት ነገሮች ትግሉ ደግሞ የሚጠብቃቸው ማህበረሰቡ ደግሞ የሚፈልገውና የእናቶች አባቶች ለቅሶ ጭንቀት በዲን ላይ መደፈር አገር ላይ እንትንን ማጣት ስሜት ሁሉ ጊዜ ይረብሻል ያው የሚመጣው ሌላ ነገር የለም በቃ ሁለት ነገር ነው ያለው መታሰር ነው መሞት ነው በስርዓቱ ላይ ተታሰራለህ ይተገደላለህ ነው ግን ምን ሄድበት አላማ የሄድንለትና ያ ዋጋ እየከፈልንለት ያለው መስመር በቃ ትንሹ ምዕራፉ ይሄው ነው ያው ትልቁ ነገር አላህ ዘንድ ያለው ነገር እንዳለ ሆኖና ያ ነበር ስሜትህን የሚነካህና በዛ ሰዓት ላይ ደግሞ ብዙ አይነት ነገር ነበር ሰው በማይረባ ነገር ይታሰራል ባት ተብሎ ታክስ ተብሎ አጭበረበረ ሰረቀ ምናምን ሰው በእንደዚህ አይነት የማይረባ ነገርም ይታሰራል ለአመታት ይፈረድበታል እንኳን አይደለም ለዚህ ላይ ያስከውለ ትልቅ አላማና ብትሞትለት ብትታሰርለት ክብር እንጂ የሚጨምረው ነገር የለም ሸረፍ እንጂ ውርደት አይደለምና እነሱ የሚያስቡት ያን ነው አንተን ያዋርዱ ነው የሚመስላቸው አንተን ስላሰሩ አንተ ላይ የሆነ ነገር ስላደረጉ በእነሱ አእምሮ ያለው እኔ ሁሉ ጊዜ እላቸው ነበር እናንተ ናችሁ እስረኞች እኛን አስራችሁ የታሰራችሁት እናንተ ናችሁ እኛ ንጹህ ምንም አንድ ቀን የራሴ እንደ እስረኛ አስቤ አላቅም እዛ ቦታ ላይ ለዛ ነው ሲፈርዱም እኔ ዳኛውን አስታውሳለሁኝ አቶ ሙሉጌታ አንተ እኮ ይሄንን የተሰጠህ ሙያህን አይደለም ከጌታቸው አሰፋ የተሰጠህን ከደህንነት ቢሮ ትዕዛዝ ነው ያነበብከው ለምን 23 አመት ሞት አትፈርድም ነበር ምናምን ነበርና ፊቱም የሆነውን ነገር ታያዋለህ አንተ የተፈረደብህ እሱ ግን ነበር የሚጨነቀው እኔ እናገራለሁ ያን ሰውዬ ከእስር ቤት ወጥቼ አንድ ቀን መንገድ ላይ ቦሌ መንገድ ላይ ሳገኘው ምሽት ላይ ነበር ያገኘሁት እኔ ከቢሮ እየወጣሁ እሱ መንገድ ላይ ሳይኝ የሆነው መሆን እኔ አስታውሳለሁ በቃ ማለት ራሱን መቋቋም አቅምጦት ከእንቱ ላይ ነው የቆመው በቃና አቃቤ ህጉ ይመላለስ ነበር ይቅርታ ለመጠየቅ ለብዙ ጊዜ ከረጅም ጊዜ በኋላና እኔው ሰውጣ ነው ከእስር ቤት አውፍ ያልነው ይሄ ሊላህና ለታሪክ ነው መተው ለአላህና ለታሪክ መተው ነገር ስለሆነ ሰዎቹም ደግሞ በእነሱ ያለ ነገር ስላልነበረ በቃ ሲስተሙ አስገዳጅ ነው ዋጋ ያስከፍላቸዋል ምናምን ብዙ ነገር አይተንበታል ተምረንበታል እንደዛ ነገሮች እንዳሉ ስለምታቅ ይሄንን ለዛ ልትከፍልለት የተዘጋጀህለት ነገር መታሰር ትንሹ ነገር ነው ሞት ትንሹ ነገር ነው በቃ ትልቅ ነገር ይዘህ ስትሄድና ያ ነበር ስሜቱ በትክክል የህዝቡን ስሜት ደግሞ መድረክ ላይ ሆነሽ ስታዩ ህዝቡ ላይ ያለውን ያንዳንዱ ሰው ፊት ላይ የሚነበበው ቁጭት ሐዘን በቃ ማለት በጣም ከባድ ነው ያንን ማህበረሰብ ማናገርም እዛ ፊት ቆመህ የምታደርገውንም ነገርና ምንም ብትወል እኔ እላለሁ ሁሉ ጊዜ ሐቂቃ እድለኞች ነን እላለሁ የዚህ ማህበረሰብ አካል መሆናችን በዛ ማህበረሰብ ውስጥ ማለት በዛ ልክ ሁሉ ነገሩን ሊሰጥ የተዘጋጀ ማህበረሰብ በማንኛውም እንቅስቃሴ በአይነ ጥቅሻ ለመታዘዝ ቆርጦ የወሰነ ማህበረሰብ በቃ አድርግ የሚያደርግ አታድርግ የማያደርግ ማለት እነሱ ግራ ነበርኩ መንግስት እኮ ይሄን እንዴት ነው እንደዛ ሊሆን ይችላል እንዴት ምንድነው ያደረጋችሁት ሰውን እንዴት ነው በዛ አይነት መልኩ የዛ አይነት ሰው ሊፈጠር ይችላል ይሄ ያላህ ተውፊቅ ነው እና በጣም ከባድ ነበርና ያንን ማግኘት ለዛ ማህበረሰብ ነው ምንም የምትከፍልለት ሸይ አበሲጥ በቃ ትንሹን ነገር ነው የምትሰጠው ያ ስሜት ነበር በዛ መልኩ የሚያናገረው والله اعلم እኛ ያው በጣም ከገባን ብዙ ጥያቄዎች አሉ ወይ ሌላ ቀን ድጋሚ እንጋብዘው ወይ ያሰብኩ ግን ያው ከዚሁ ትዝታ ሳንወጣ ግን
ይህንን ትዝታ ረመዳንንም እስር ቤት እንዳሳለፈ ሰው ረመዳን ላይ ስለምንሆን እንዴት ነው ማለት ከዲን ጋር በተያያዘ የገጠማችሁ ገጠመኝ ያለ? እስር ቤት ውስጥ ሆናችሁ ለምሳሌ ስትሰግዱ አይቷችሁ መጥቶ ከእናንተ ጋር ምንድን ነው የምታረጉት ምናምን? መቼም አብራችሁ ነው ያላችሁትና እስቲ የዲን ጀው እንዴት ነበረ እስር ቤት ውስጥ ሆናችሁ? እሱ በጣም የተለየ ነው። አንድ እኛ የታሰርንበት ጊዜ ረመዳን መጀመሪያ ቀን ነው ኦልሞስት ታሰረው። የዛን ዓመት ረመዳን ነው ያው ከባዱ ረመዳን ነው ለኛ ሳይሆን ለህዝባችን። በቃ ህዝቡ ነው የሚያሳዝን የነበረው። ምን አይነት ረመዳን ሊያሳልፍ ነው ማለት ከባዱና ፈታኙ ነበር። እኛ ጋር ረመዳን መሆኑ ሌላ ጽናት ነው። በጣም ረጃጅም ሰዓቶች ዚክር ነው፣ ሶላት ነው፣ ኢባዳ ነው። ባገኘህበት ከምርመራ ውጭ ባለው ሰዓት ውስጥ ያ ለጥንካሬና ለጽናት ምክንያት ሆኗል ብዬ አስባለሁ። በጣም የተለያዩ የሚገራርሙ ጊዜያቶችን ሩህ ኢባዳ በተለይ አሸሩል አኺር ላይ መጨረሻዎቹ ቀናቶች ስቃዩም የነበረበት እነዛ ቀናቶች ነበር። ያላህ ስራ የሚገራርም መልኩ እዛ ጨለማ ክፍል አንዳንድ ሆነ እዛ ካሚል ለብቻ ይቀራል፣ እዚህ አህመድ አለ፣ እዚህ እኔ ያለው ምናምን እንደዚህና ሁሉም እዛው ሶላት ለይሉ ላይ ባገኘው ሰዓት ይቀራል፣ ይሰገዳል። ያው ጨለማ ነው። የሆነች ብርሃን ፈልገህ ነው እዛች ቁርአንም ለመቅራት ምናምንም ለማድረግ መብራትም ስላልነበረው ሳይቤሪያ ላይ በነበርንበት ጊዜና ግን እንትኑ ያንን ነበረ ውስጥህ ላይ ጥንካሬው። እነሱ የሚያስቡትና አንተ የምትኖርበት እዛው እስከዛ ውስጥ የተለያዩ ቢሻራዎች የተለያዩ መልኩ ዑለሞቹ ህልም ያዩ ነበር። የሚሰማው ነገር በጣም የሚገራርሙ ነገሮች አልፈዋል ማለት ለአንዱ በተለይ ጽናት የሆኑ እኔ የማራሰው ብዙ ጊዜ እናገረዋለሁ። አህመድ ሙስጠፋ አንድ ጊዜ ህልም እኔን ነው የሚያየው እሱ እየነገረን ነውና ሁላችንም ነበር እዛ ሰዓት ላይ እንትን ያለና ሐረም ላይ ነብዩ ሰለላሁ ዐለይሂ ወሰለም እኔን አግኝተው እኔን እያናገሩ ነውና ወንድሞችን በርቱ በላቸው፣ ሐቅ ላይ ናቸው፣ ወደ ኋላ እንዳትመለሱ ምናምን ብሏል። ያቺ በጣም ስንቅ ነበር። ሱብሃንአላህ በጣም የሚገርም ስንቅና ሁሉም ላይ የተፈጠረው ስሜት ያ ቡሻራ ሲሰማ ምናምንና እንደዛ አይነት ነገሮች የተለየ የራሳቸው እንትን አላቸው። ከዛ ውጭ ወተንም ቅሊንጦም ቃሊቲም በገባንበት ጊዜ እኛ የተለየ ረመዳን ነበር። አንድ ህዝቡ ጋር ነበር አዲስ ጀው ነበር ለህዝቡ። መስጂዶች በጣም በሚገርም ሁኔታ ደመቁ። ውድድሩ የቁርአን ውድድር ነበር። በቀን አንዴ ለማክተም ነው ምናምን ነው። ቁርአን ያልቀራ ሰው ለማቅራት ነው። ሶላት በጀማዓ ለመስገድ ነው። እነሱ ያ ሞታቸው ነው። ሰው ለማስፈጠር ነው። ጀማዓ እናስፈጥራለን፣ የሆነ ነገር እናደርጋለን። በጣም የተለየ ጀው ረመዳኒ ማለት ለታሳሪው ሌላ ተአምር ነበር። ረመዳኑም ኢዱም በተለየ ስሜት ውስጥ እንዲያልፍ ነበር የሆነውና እኔ አስታውሳለሁ ያው ከእንትኗ እዛ እስር ቤት ላይ ብዙ ጊዜ እኛን ሶላት እንዳንሰግድ በጀማዓ እንዳይሰገድ ሊከለክሉ ይፈልጋሉ ያመጣሉ። አንድ ጊዜ እኔና ተመስገን ደሳለኝ አመጡትና እኔ ክፍል አሰሩት። አሁን እኔ ጋር መቁርስ ነበር፣ እኔ ጋር ነው የሚበላው ምናምንና በኋላ ሲታይ እንዴ ሁለት አሸባሪ አንድ ላይ አንድ አይነት ሰዎች እንደገና አውጡ ለዩ ተብሎ ተመስገን ደሳለኝን አንስተው ወደ ዝዋይ ጫኑት። ከዛ ኤልያስ ገብሩ ጠፋ የት ሀገር እንዳለ ያ ልጅ እና ኤልያስ ገብሩን በሶሻል ሚዲያ ሁሉ ነገር ጽፏል ተብሎ መጥቶ 15 ቀን ታስሯል። አጋጣሚ እዛኔ የነበርኩበት ክፍል ውስጥ ያው እኛ ማታ እንሰግዳለን። 11 ሰዓት ተቆጥረን እንደገባን ኦርቶዶክሶቹ ይጸልያሉ። የነሱ ጸሎት እንዳለቀ እኛ መግሪብ ሶላት ይገባል፣ ሶላት እንሰግዳለን። እዛው ቦታ ነው የሚነጠፈው። ልክ እነሱ እንደጨረሱ እዛው ይነጠፋል፣ እዛው ጀማዓ ይሰገዳል። አጋጣሚ እኔ ብዙ ጊዜ ለሶላት እንዲመቸኝ ያልኩ ሰዎቹንም ጠይቄ ምናምን ጥግ ላይ ነው እንደዚህ ቂብላ ባለበት ቦታ ላይ ነው ማርፈውና በአጋጣሚ የሚሰገደው እኔ አልጋ ላይ ነው። ስዕለ ማርያሙ ምናምን ያለው ከኔ አልጋ በላይ ነው። ጸሎት የሚደረገው እኔ አልጋ ላይ ነው እና ያንን አይቶ ወጥቶ ኤልያስ ገብሩ በሽብር የተከሰሰው አቡበከር አልጋ ላይ ስዕለ ማርያም ተሰቅሎ እንደዚህ ሲጸልያል ምናምን ብሎ ጽፎ አበዷል። እነሱ ያበሳጫቸዋል። ይሄ ራሱ ምክንያቱም ሊስሉክ የፈለጉት ሌላ በነገታው መጥተው በየክፍሉ ገብተው የተሰቀለ ስዕለ ማርያም ምናምን አንዲት ነገር እንዳይቀር አድርገው አነሱ። ከዛ በኋላ መጸለይ አይፈቀድም እና መጸለይ አይፈቀድም መስገድ አይፈቀድም ተባለ። ያው ዛ ትልቅ በዚህ በገቢዎች ጊዜ የገቡ ትልቅ ባለሀብቶች አሉ። ፈሩ እነሱ ያጋልኳቸው ሶላት አናቆምም፣ የታሰርነው ሶላት እንሰግዳለን ብለን እስር ቤት ገብተን ምንም ፈርተን አናቆምም። ሶላት የምናቆመው ነገር የለም። ጨለማ ቤት ይወሰዱን የትም ከዚህ የተለየ ነገር አይሆንም፣ አናቆምም። እኛ ቀጠለን። ግን የክርስቲያኖቹን ጸሎት አስቆሟቸውና በጣም ተበሳጨሁ። ያው ይሰሙኝ ነበር እዛም ያሉት እስር ቤት ሰዎች ያከብሩኛልና የእስር ቤቱን የዛን ጊዜ ኃላፊ አምባዬ ይባላል ኮማንደሩ ላናግረው ሄድኩኝ።
ማለት እንደው ሰው እስር ቤት ላይ ሆኖ ካልጸለየ ወደ ፈጣሪው ካልተመለሰ እንደው ወንጀለኛ ነው እንኳን ብላችሁ ካሰባችሁት እናንተ ሰው እኮ ወደ ነፍሱ ሲመለስ ወደ ፈጣሪው ሲመጣ ነው ትንሽ ራሱን የሚለውጠው ማነጽ ከሆነ የምትፈልጉት ሰው ጸለይ ብላችሁ እንደ ጸሎት ተከለክላላችሁ እኮ ትክክል አይደለም ሰው በጸሎት ነው የሚረጋጋው ወደ ነፍሱ የሚመለሰው ምን አልኩት ሰው ይዋረሳው ያው አምራቸው በቃ እነሱ የኖሩበት አስተሳሰብ ስለሆነ ሰው ጸልዮ ከተረጋጋ ምኑን ታሰራለ እንዴ በቃ እንግዲህ ሁለት ዓለም ሰዎች እንደሆን ታውቃለህ እንግዲህ ኛልኩት አቷምባይ እኔ አሁንም እዛ ያሉት ወንድሞቻችን ጸሎት መከልከል የለባቸውም ብዬ ስለማላምን ለነገር ነው እኛ ጸሎት አናቆም ሶላትም አናቆም ሶላትን ሰግዳለን ብለን ገብተን እስር ቤት ላይ ሶላት እናቆማለን ብለህ አስበህ እንዳታስበው ሁላችንም ጨለማ ቤት ወስደን አይገርመንም እዛ ሚደን ስለምንሰግደው ይሄን ሶላት እዚህም ብታይ ለውጥ የለው እነሱ ጋር የነበረው የሚፈጠረው ስሜት እንትን ነው እኮ ማለት ይጨንቃቸዋል አንተ ጋር ሰው ሰገደ ብለው ይጨንቃቸዋል ይጠሩታል ለምን አብረህ ሰገድክ ለምን አብረህ በላ መጀመሪያ አካባቢማ አብሮ የበላ ሰው ሁሉ ይጫን ነበር ሸዋሮቢት ዘው አቡበከር ጋር አብሮ ወክ ያደረገ ተብሎ ተጠርቶ ወደ ዘው ወይም ወደ ሸዋሮቢት ይጫናል እንትናቸው በቃ ጭንቀት ፍሪ ዊልህን ማሰራ ለመቻላቸው ነው አይደል ያ ስሜት እነሱ ጋር ያለው ስሜትና እኛ ጋር ያለው ስሜት ረመዳን በጣም የተለየ ነው አሁንም ረመዳን እንዳልኩ ለብዙ ነገር ምክንያት ሆኗል ብዬ አስባለሁ የነስሩ በር ነበር ረመዳን ያ ትልቁ የሆነ ቢሻራ የነበረበት ጊዜ ነበር አሁንም እንግዲህ ረመዳን ስለሆነ ረመዳን ብዙ ነገር የሚፈታበት ጊዜ ነው እንደው በዛ መንፈስ በዛ ከፍታ በዛ ልቅና ከተቀበል ነው በዛ መልኩ ረመዳንን ከጾምነውና ራሳችንን ካየንበት ብዙ ነገር የምናስተካክልበት ብዙ ነገር የምንለውጥበት ወር እንደሆነ ይሰማኛልና የኛ ረመዳን እነዛ ረመዳኖች አይገኙም ሐቂቃ በጣም ልዩ ናቸው ጣዕማቸውም ልዩ ነው ከተገኘ ሸረፍ ነው የሰለሚት ረመዳን በጣም የተለዩ ነበሩ ማን ነበረ ሂስቶሪካሊ አባባል እንትን ጀነቴን በቀልቤ ይዤ ነው ምዞረው ኢብኑ ተይሚያ ማንንም ሊያስረኛ አይችልም እሱን ነው የተገበረው ማዛ ይፋሉ ቢዓዳይ السجن خلوة والنفي صيحة وقتل شهادة ጠላቶች ምን ማድረግ ይችላሉ እስር ቤት እኔ ፈጣሪ ጋር መገናኘበት መደበቂያ ቦታ ነው ከሀገር ቢያሳድዱኝ ያላህ ባሮች ጋር መገናኘበትና መተዋወቅበት ነው ቢገሉኝ ሸሂድ መሆንበት ነው ምን ማድረግ ይችላሉ ጀነቴ ልቤ ውስጥ ነው ያለው ነበር የሚሉት ያኒ እንትኑ ያው ተከበረ it is very interesting በዳይህን ምርጫ ማሳጣት እሱ እንደተበደለ እንዲሰማው ማድረግ በጣም ኢንተረስቲንግ ነው አንድ እኔ ሁሌ ምላት ነገር አለች ማለት የሚገርመኝ ካንዳንድ ወንድሞች ጋር ስናወራ እንስማማለን የጊዜ ተአምር ይገርመኛል አሁን አንተ ቅድም ስታወራ መንገድ ላይ ያገኘኸው ፖዚሽናችሁ ተቀያይሯል ያ ሰውዬ አንተን ሲያይ የሚደነግጥ ሆኗል አንተ ላይ ግን እንደዚህ አርጎ ምናምን ዶ አርጎ መሽደሻውን ምናምን 23 አመት የሚፈርድ ሰው ነበርና ጊዜ በጣም ይገርመኛል ከእኔ እንጃ ለኔ ፐርሰናሊ ካላህ ታምሮች ሁሉ የሚገርመኝ ጊዜ ነው እንዴት ነገሮችን እንደሚገለባበጥ እንዴት ነገሮችን እንደሚቀያየር እንዴት ቦታችን እንደሚያቀያይረን ይገርመኛልና ሁሉ ጊዜም ሰዎች ዛሬ ላይ ቆመው ኢንጀስቲስ ወይም ኢፍትሃዊ የሆነ ነገር ሲያረጉ ጊዜ እንደሚቀየር ነገ ቦታ ተቀያይረው እንደሚገናኙ ማሰብ አለባቸው ብዬ አስባለሁ ፕሮግራሙን እየተቀለልን ስለሆነ እዚህ ላይ አንተ ራስ የምትመክረን ካለ እንደው እንደ ህዝብ እንደ ሙስሊም ብቻ ሳይሆን እንደ ኢትዮጵያዊ ጊዜ በጣም ተቀያያሪ ተገለባበጭ ነገር ነው ማንንም ዛሬን ተማምኖ ባይበድል አሪፍ ነው ያው ይሄ ቁርአኑ ማንች እንዳነሳሽ አላህ Subhanahu Wa Ta'ala ወትልከ አያሙ ኑዳዊሉሃ በይነ الناس ቀናቶችን እናዘዋውራለን ነው አላህ Subhanahu Wa Ta'ala የሱነት አላህ ነው የአላህ ሱና ነው የማይቀር የበድራዊ ህግ ነው የተፈጥሮ ህግ ነው ሊሻር የሚችል ነገር አይደለም ሁሉ ጊዜ መታሰብ ያለበት ሰዎች አንዳንዴ አንድ ትልቅ ንጉስ በአንድ ወቅት በነበረው ስልጣን ላይ አንድ ሰዎች እብድ የሚሉት ሰው መንገድ ላይ ሲያዩ እከሌ ብሎ በስሙ ጠራው ደነገጠ አጃቢዎቹም ሊመቱት ፈለጉ ምን ነው እሱም በስሙ ስለጠራሁት ገረማችሁ እንዴ ምን እኔ እኮ የፈጠረኝን ፈጣሪን ምድርና ሰማይ ያቆመውን ጌታዬን ፈጣሪን አንተ ብዬ ነው የምጠራው ምን እሱን ፍጡሩ ነው እሱ አንተ ብዬ መጥራት የገረማችሁ ደነገጠ ንጉሱና ያው ሰው ሁሉ ሙጃመላ ነው ማስመሰለው እነቱ እንዳንተ የሚናገር ሰው አይገኝምና ንገረኝ አለው ምክር ስጠይ ሲለው አንድ ምክር መከረው እኔም መከረህ ዛሬ አንተ ላይ የመጣው ስልጣን ሌሎች አልፈውበት ይደው ነው ሌሎች ባያልፉ ኖሮ ጊዜ ባይዞር ኖሮ እነሱ ጋር ነበር የሚቀረው አንተ ጋር አይደርስም ነበር ግን ቋሚ ስላልሆነ ነው ላንተ የደረሰው
ትናንት የነሱን የነበረውን እዛ የነበረውን ቤተ መንግስታቸውን ተመልከት፣ እዚህ ደግሞ ያለውን ቀብራቸውን ተመልከት። ያን የገነቡት ሰዎች ናቸው እዚህ ማፈር ውስጥ የገቡት። ይሄው ነው ህይወት። ተፈጥሮ ይለወጣል፣ ጊዜ ይቀየራል፣ ያልፋል። የሚቆም ነገር የለም። የሚቆም ቢሆን ኖሮ አንተ ጋር አይደርስም ነበር የመጣው። ግን ስራቸው ነው ዛሬ ይዘውት ገብተዋል። ስራቸውን መልካም ካላቸው ክፋትም ካላቸው ያጠፉትምና የበደሉትም ነገር ካለ ሁልጊዜ ይሄ ጊዜ ይለዋወጣል፣ ይገለባበጣል። እኔ በማንኛውም አይነት መልኩ በደል መቼም ጊዜ ሰውን አያስከብርም። ምንም ያስከውን ነገር ብትሆን በስልጣን ብትቆም በያስከው ነገር ላይ ብትቆም በቃ አንተንም ሰላም አይሰጥህም። መቼም ደግሞ ቋሚ መሆን አትቀጥልም። እስቲ ዛሬ በሻር አልአሰድን ተመልከታቸው። እንግዲህ 25 ዓመት አባት ጋር 50 ዓመት የነበረ አንድ ነገር ሀገራቸውን ህዝባቸውን በባርነት ገዝተው የነበሩ ሰዎች ዛሬ የት ናቸው ያሉት? ትናንት የነበሩት አምባገነኖች እዚህ ሀገር ላይ የነበሩት መሪዎች ዛሬ የት ናቸው ያሉት? ምንድነው የሆኑት? እኔ አይደለም እኛ ተፈተን እነሱ ምናምን አይደለም። እኛው እዛው እኔ እኮ እኛን ያሰቃየን አንዱ መጥቶ አቡበከር አንተ እንፈርድብሃለን ያለኝ እኮ ወልደ ስላሴ እኔ እኮ እስክፈታ አልጠበቀም። እኔ እስር ቤት እያለሁ እኮ ነው ታስሮ የመጣው። የሀገሪቱ ምክትል የደህንነት ቢሮ ኃላፊ የነበረ ሰው እዛው እኛ ቤት እያሉ መጥተዋል እኮ ዳኞች እኛ ጋር ታስረዋል። ዳኛ የፈረደ ዳኛ እኛ ቤት ታስረዋል፣ እኛ ጋር መጥተዋል። በቃ ይሄው ነው ሱነተል ሐያት፣ የተፈጥሮ ህግ ነው፣ ለፍጹም አይቀርም። ለዚህ ነው መቼም ቢሆን እኔ በጣም ሁሉ ጊዜ እናገራለሁ። የዚህ የአባስዮች ኸሊፋ ያው በወቅቱ የነበሩት ነገስታቶች ልጆቻቸው ወራሽ እነሱ ስለሚሆኑ ከልጅነታቸው ጀምሮ ነው በተርቢያ እንዲያሳድጓቸው ወይም በአንጸው በስነ ምግባር እንዲያድጉ አስተማሪዎች የሚቀጥሩላቸው። አንዱ ኸሊፋ የማዕሙን ልጅ ይመስለኛል ወቅቱ አስተማሪ ተደርገው የተደረጉት ሼህ ልጁን ከጓደኞቹ ጋር እያስተማሩት ያው የኡመራዎቹ ልጆች የመሪዎቹ ልጆች አስቀምጠው እያስተማሩ ከልጆች መካከል አቆሙትና ገረፉት። ምን አጥፍቼ ነው ሲላቸው አልነግርህም አሉት። የንጉስ ልጅ ነው፣ ጥፋቱ አልተነገረውም። ከልጆች መካከል ነው አንስተው ሰው ፊት ይገረፉት። ታመመ። ግን ምን ያደርግ ሼህ ናቸው፣ አስተማሪ ተብሎ የተመደቡ ናቸው። ልጅ ነው። ወቅቱ ደረሰ፣ እድሜው አደገ፣ አልጋ ወራሽ ነበር። አባት ሞተ፣ ስልጣኑን እሱ ያዘ። ስልጣኑን እሱ ሲይዝ የመጀመሪያ የሰራው ስራ ያንን ሼህ ነበር ያስጠራቸው ቤተ መንግስት ላይ ሚኒስትሮቹን ሰብስበው ዛሬ ቀኑ ደርሷል አላቸው። ያን ጊዜ ተማሪዎች ፊት አንስተህ እንዳስጎነበስከኝ እንዳዋረድከኝ ለምን እንደገረፍከኝ ልትነግረኝ ቀኑ ደርሷል፣ ካልሆነ እዚህ ሚኒስትሮቹ ፊት እገርፍሃለሁ አላቸው። እኔም እዛ ድረስ አልጠብቅም፣ ቀኑ ደርሷል እነግርሃለሁኝ አሉት። ምንድነው ምክንያት? ለምንድን ነበር ተማሪዎች ፊት የገረፍከኝ? ምንም እንደዚህ አይነት ንቀት አላቸው። አሁንም ደግሞ ምንም ጥፋቴን እንኳን አትነግረኝ፣ ምንም ሳላጠፋ ነገር አሁን ምንም ሳታጠፋ ነው የገረፍኩ። እንዴት ምንም ሳላጠፋ ገረፍከኝ አሉት። አየኸው አሉት፣ ያን ጊዜ አንተን ስገርፍህ ምንም ስላላጠፋ አሞሃል፣ እንደተበደልክ ስላወቅ እንቅልፍ ነስተዋል። ዛሬ ድረስ ስልጣን እንጂ መጀመሪያ የጠራኸው እኔን ነው። ያ ውርደት ስሜት ስላለብህ በደል ይሄ ነው። አንተ የምትበድላቸው ሰዎች ሰው እንዳትበድል ነው። እንደዚህ ነው የሚያማቸው። ምንም ሰዎች ስትበድል ይሄ ስሜት ነው ያለው፣ አይለቅም። ስለዚህ ሰው እንዳትበድል ነው የገረፍኩህ አሉት። መሪ መሆነ ስለማይቀር ቦታውን ስትይዘው ሰው እንዳትበድል፣ ሰው ስትበድል አይለቅም። በደል ሁሉ ጊዜ በደል ነው፣ ዋጋ ያስከፍላል። አላህ ደግሞ አይቀርም። አሁንማ ፈጥኗል። ዘመኑ መጨረሻው ዘመን ላይ ነው ያለነው። ጊዜ የማይሰጥም ይመጣል። በራስህ በቤተሰብህ በልጅህ ዋጋ ያስከፍልሃል። አላህ ሱናውን የሚያሳጣ ጌታ አይደለም። በማንኛውም አይነት መልኩ ምንም ነገር ላይ ስለያዝን ብንችል መልካም መሆን ነው፣ ባንችል ደግሞ ሰውን ላለመጉዳት፣ ሰውን ላለማሳዘን፣ የሰውን ልብ ላለመስበር ነው። ማንም ካለቀሰብህ እቺ የበደል እንባ አላህ ያብሳታል። አላህ ነው የሚያብሳት፣ ሰው አይደለም የሚያብሳት። አላህ ነው መልስ የሚሰጥላት። የበደልን ጩኸት፣ የበደልን ለቅሶ፣ የበደልን ዱዓ የሚሰማ ፈጣሪ ነው ያለው። በማንኛውም አይነት ጊዜ ተመቸኝ፣ ወቅት ደረስ፣ ገጠመኝ፣ የተሻለ ነገር እድል አገኘሁ ብለህ እጅህን ከዘረጋህ እጅህን የሚያጥፍና እጅህን የሚሰብር ጌታ አለ፣ መልስ ይሰጣል። አላህ ምንም የሚሳነው ጌታ አይደለም። ያን ጊዜ ነው ሰውነቱ የሚለካው። በእንደዚህ አይነት እድል በሚመጣበት ጊዜ ምን አይነት ማንነት አለው ተብሎ የሚታሰበው። ሰዎች ኃላፊነት ሲይዙ ፈተናውን ትልቁ መሪነቱ ላይ ሲቀመጡ ፈተናው ያን ጊዜ ነው። ያው እንደ እስልምና አስተምሮት መሪ መሆን ኃላፊነት መሸከም ክብር አይደለም፣ ተጠያቂነት ነው። በመራሃው ባስተዳደርከው ኃላፊነት በተሰጠህ አካል ትጠየቅበታለህ። እድል አገኘሁ ብለህ ያንን አካል የምታሰቃይ ከሆነ ያው ሰተት ፈጸመን ሰመኑ ይከፈላል። ዋጋው ምንም የሚቀር አይደለም። ይሄ በማንኛውም ቦታ ላይ ስንቆም ይሄንን ስሜት ማሰብ፣ ሁለት እንዳልከው
ሙኒራም እንዳነሳሽው በቃ ይሄ ያልፋል፣ ጊዜ ይገለባበጣል። በቃ ለሌ ቋሚ በነበር ነው ዛሬ እሱም ጋር አይደርስም እኔም ጋር አይደርስም ማንም ጋር አይደርስም። ቋሚ ስላልሆነ እየተቀየረ እየተዘዋወረ እንዲመጣ አላህ አድርጎታል። ያን ደግሞ አላህ ደግሞ ሁሉንም ቻይ የሆነ ጌታ ነው፣ ያደርጋል፣ ይቀይራል። በካፍናውኑን ኩን ፈይኩን ብሎ የነበረው እንዳልነበር የሚያደርግ ጌታ ነው። ምንም አይሳነው። ዓለማችን ሀያላንና አሜሪካ እጅ አሰጥቷል እኮ አይደለ? የዓለም ሀያላን ሀገራት መጥቶና ኮሮና እርዳታ እንዲቀበሉ አድርጓቸዋል እኮ። ሰደድ እሳቱ መጥቶ ማጥፋት ሳይችሉ ቀርተው ተጨንቀዋል እኮ። በቃ የአላህ ቁጣ ከመጣ ምን ያደርጋል? የአላህ ወታደር በምን ተቋቋመዋለህ? እንትን አይደለም በምንም ያንተ ሀያልነት ማሟሟት የሚችል ፈጣሪ ነው። አቅም ያንሳል፣ ሁሉ ነገር ይያዛልና ሰው እንትን ስላለ ብቻ አይደለም፣ እድል ስላገኘ ብቻ አይደለም። ፈተናዎቻችን በዛው ልክ እንዲሁ መታየት ያለባቸው እንደ ማህበረሰብ መቀኘት አለባቸው ብዬ አስባለሁ። በጣም እንትንም የሚባል ነገር አለ። በጣም የሚገርሙኝ የመጨረሻ 3 የቁርአን አንቀጾች አሉ ከሱረቱ ጣሪቅ ውስጥ ኢነሁም የኪዱነ ከይዳ ወአኪዱ ከይዳ ፈመሂል ልካፊሪነ መሂልሁም ሩወይዳ። ቱርኮች ተመሳሳዩን እንትን በምን ይገልጹታል መሰለህ? አላህ ዛሊም ለሬ ሙህለት ቬድር አማ ኢህማሊት መስ የሚሉት ነገር አለ። አላህ ለበዳይ ጊዜ ይሰጥ ይሆናል እንጂ አይተውም በፍጹም ሙስተሂል። ይሄ ሙስተሂል በቃ ሁሌ ጊዜ ነው የሚኖራቸው። ጊዜ በተቀየረ እኔ ደግሞ እንትን ነው እያሰብኩ የነበረው አርራህማን ላይ ወይብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም በቃ ሁሉ ጠፊ ነው እሱ ነው። ምንም ያው ይሄ እኮ አሁን ምን ያለ መሰለሽ አሁን የጠፋብን እሱ ስለሆነ እኮ ነው። እኔ አላህን ማመንም ሰው አላህን ቢያምን የአላህን ሀያልነት ቢገባውማ ይሄ ሁሉ እኮ ግፍ አይመጣም ነበር። ግን የሚያቸው እዛ አጠገቡ የነበሩት ትናንት የነበሩ ሰዎች ተለውጠው ላይ የነበሩት ወርደው ቋሚ የሚመስሉት የማይሞቱ የሚመስሉት ሞተው የማይደክሙ የሚመስሉት ደክመው ታስረው ሰው እጅ ወድቀው ያ ሁሉ ስልጣን ያ ሁሉ ኃይል ያ ሁሉ ቁዋ ጠፍቶ በማንም እጅ ሆነው ስትመለከቺ በቃ هذا هو سنة الحياة ይሄ ነው የተፈጥሮ ህግ። አላህ ከውን በቃ ይሄን ዩኒቨርሲቲ የፈጠረበት ያቆመበት ይሄው በዙልም አይቆምም ምድር። በቃ የአላህ Subhanahu Wa Ta'ala እጅ ጣልቃ ይገባል እንጂ አይመስልም። እንዴት የሚወገድ ይመስላል? ግን እንደው በእኔ በኩል የመጨረሻ ጥያቄ አንተ ዳላቅም እንደ አሁን ይሄን የምናወራውን አትሊስት ሶስታችን ተስማምተንበታል ሙስሊሞች ስለሆነ ሙስሊም ያልሆነውም ኢትዮጵያዊ በዚሁ ልክ አማኝ ነው። የራሱ ኮት የሚያደርገው መጽሐፍ አለው። የፈጣሪን ሀያልነት፣ የፈጣሪን ፈራጅነት፣ የፈጣሪን ፍትህ ወዳጅነት እንደዚሁ የሚናገር መጽሐፍም አለው፣ አስተምሮትም አለው። ኢትዮጵያ ብዙሃኑ ህዝቧ አማኝ የሆነ ሀገር ናት። ከ90% በላይ አማኝ የሆነ ህዝብ ይዘን እንዴት ነው ይሄን የምንረሳው? እንዴት ነው በዚህ ልክ እርስ በርሱ ታሪክን እየደጋገመ የሚበዳደል ህዝብ የሆነ ነው ወይስ የሆነት አላመንም? ያልተፈተሸ ማንነታችን እኔ በትክክል መፈተሽ አለበት ብዬ የማምነው ነገር አለ። እንደ ሀገር አሁን የሚባለው ቁጥር አማኝ ህዝቦች ነን አይመስልም። በፍጹም እኔ ማንንም ሰው ፊት መቆም እችላለሁ። እንደ ሀገር ዛሬ ኢትዮጵያ ነብዩ ሰለላሁ የመረቋት ሀገር ናት። ኢትዮጵያ በመጽሐፍ ቅዱስ ውስጥ ብዙ ጊዜ የተነሳች ሀገር ናት። ከኢትዮጵያ በላይ እነ ሶሪያና ኢራቅ እኮ ተነስተዋል። ነቢያቶች የተቀሰቀሱባቸው ምድሮች ናቸው። እነ ፍልስጤም ምድር የነቢያት ሁሉ መናኸሪያ መዳረሻ ሀገር ናቸው። ዛሬ ግን ምን ላይ ነው ያሉት? በቃ ይሄ ጉዳዩ እዛ አይደለም። ሁልጊዜ ፍትህ ነው። ፍትህ የነገራቶች ሁሉ መቆሚያ ነው። በቃ ይሄ አድል የሚባለው ነገር አሳስ ነው። ፍትህ እንትን ነው። ይሄ አይበድልም። ፍትህ ለእኩል ነው ለሰው። እኔ ነው ሰዎችም በትክክል እንዲረዱትም ከመፈልጋው ሐሳብ ውስጥ አሁን አንዳንዴ እኛ እኮ አሁን የተጎዳን ያለ ነው። በዚህ እምነት እናመጣለን፣ በዚህ ሆነ ነገር መጠለያ መደበቂያ መሸሸጊያ እንፈልግለታለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሒፈተል መዲና ላይ ተቀምጠው የመዲና ህገ መንግስት እኮ አውጥተዋል። ህገ መንግስቱ ውስጥ ሙስሊም ያልሆኑ የመጽሐፉ ባለቤቶች አይሁዶች፣ ሌሎች እምነት ተከታዮች ነበሩ። እኩል ነው መብት የተሰጣቸው። አንድ አይነት መብት ነው። በጋራ አገራችን ውስጥ የሚያጡት የሚያገኙት ተመሳሳይ የሆነ ሰሒፈተል መዲና ትልቅ ማሳያ ነበር። በጣም ብዙ ደርስ አለው። ከ12-13 በላይ ራሱን የቻለ አለቃ ነው የሚፈልገው ስምምነቱ።
አድል ነው አንድ ሀገር የሚቆምበት ፍትህ ነው ያንኑ መድገም ከሆነ ዋጋ ያስከፍላል ሁለተኛ እኛ ሀገር ላይ ያለው ነገር ምለው እኔ አሁንም እምነቱ መፈተሽ አለበት ምለው እኔ አማኝ ህዝቦች ነን ተብሎ ቁጥሩ ላይ በትክክል 90 ነው ምናምን ነው የሚለው መጠናት አለበት አንድ እሱ ነው ራሱን እንደ አማኝ አይደንቲፋይ ያደርጋል እንጂ እንደ አማኝ አይሆንም ነው እኔ እሱ ነው በየማምነው ሁለተኛ ያልተፈተሸ ማንነታችን ስለነበር ነው እንጂ እስቲ አማኝ ሆነን ከሆነ ይሄን ሁሉ የሰራ ነው ባና ምን ልናረግ ነው አማኝ ሆነን ከሆነ ወንድሙ አያምኑም ብለን መጻደቅባቸው ሰዎች ከዚህ ይሻላሉ አዎ አሁን እኮ በተለያየ መልኩ የምናያቸው መገለጫዎች አሉ አማኝ ሆነን ነው ሰው የሰቀል ነው አማኝ ሆነን ነው ሰው ያቃጠል ነው መስጊድ ያቃጠል ነው ቤተክርስቲያን ያቃጠል ነው ሰው ያቃጠል ነው ሁሉ ነገር አደረገ ማለት እነዚህ ሰዎች የተቋሙ አካል ናቸው በየደረጃቸው ወይ ሙስሊም ነው ወይ ክርስቲያን ነው የሆነ መሽበጊያ አለው ስም አለው ሌላ ሰው አይደለም የውጭ ኃይል አልመጣ ሌላ እምነት ወይም ደግሞ እምነት አልባ እነዛው ሰዎች ናቸው ይሄን ተግባር የፈጸሙት ስለዚህ ችግሩ ያለው ከኛ ነው እምነቱ መቼም ይሄ ችግር ኑሮበት አይደለም ስለ ፍቅር ስለ ሰላም የሚሰብኩ እምነቶች የፍቅር መገለጫ ናቸው ተብሎ የሚጠሩ እምነቶች የመገዳደልና ጽድቅን እኔ ያን አላም አሁን እምነታችን ጥርጣሬ ላይ ነው በየማምነው ብዙ ሀገራቶች ላይ ተሞክሮ ስታይ ፈተናውን ለመክፈል የሚወጡ አባቶች አሉ ዛሬ ኩኛ ፈሪዎች ሆነን ለእምነት አባት የእምነት አስተማሪ የተባለው እንዴ ሰው ሲገደል እኔን ግደሉኝ እንጂ ወንድም አትገሉም ሰው አትገሉም ብሎ የቆመ ሃይማኖት አባት አለ ተሞክሮ ሀገራችን ላይ ማሳያ በጣም የለም ይታሉ 50 ዓመት ተወልዶ ካደገበት ቀየው ሲሳደድ ወንድሜን ከምታሳድዱ እኔን አሳድዱ ብሎ የወጣ አባት አለ ሃይማኖት መሪ አለ የለም ታዲያ እምነት ምንድነው እኔ በፍጹም ማለት ይሄ ከሆነ እምነት እንግዲህ ባለማመን ምንድነው ብለን መጠየቅ ስለዚህ ሁላችንም ራሳችን ጋር መመለስ ራሳችንን መጠየቅ መውቀስ አለብን ግፍን ዛሬ እየተሰራ ያለው ግፍ እየፈሰሰ ያለው ደም በየትኛው በልኩ ላይ ፍጹም አይገባም ብለን ቁመና አንቆምንም እንደ አማኝ እኮ እኔ የዚህ ግፍ አካል ከመሆነ ሞት መርጣለሁ ማለትም ክብር ነው አይደል እሱ እኮ ነው ትክክለኛው መገለጫ እሱ ነው እንጂ አንድ እውነትን የያዘ ሰው እኮ በዚህ ልክ ነው ሰው ባይከተለሽ እንኳን ግለሰቡነሽ ተውጫለሽ እንኳን ማህበረሰብና ተቋም የእምነት ማዕከላቶች እዚህ በሚሊዮኖች ተከታይ ይዘሽ ቀርተሽ አይደለም በፍጹም ምክንያቱም ህዝብን አልፎ ሊሄድ የሚችል ምንም ነገር የለም መፍትሄው ምን ይመስላል አይምን ጥናት እንደሚፈልግ አቃለው እዚህ ጋር አሁን አንተ በግል እዚህ ጋር የሚሰጠኝ መልስ እንዳልሆነ አቃለው ግን እንደው ጄኔራሊ እንትን ነው እኔ እንደው ቤት ዘግቶ መነጋገር ይፈልጋል ብዬ አስባለሁ በተለይ የእምነት ተቋማቶች የእምነት አባቶች ይሄ ከሚዲያ ባወጣ ችግሮቻችንን ማየት እኔ አሁንም እኛ ሀገር ላይ አሁን ትልቁ ችግር አንዱን ልክ ያማኝ ጦትና ያማኝ ጥረት ያለብን ይመስል ለመነጣጠቅ ያለው ሩጫና ፍጥጫ በጣም በዚህ ይደረጋል ቤት ያለውን ረስቶ በየቤቱ ያለን በቂ የሆነ ያማኝ ጥረት የለብንም ጥራት ካልሆነ በስተቀር ያመኑት ሰዎች እምነታቸውን ተግብረውታል ስለ እምነታቸው ኑረውታል ጥቂቶች ተከብሩትም እኮ ከጩኸቱና ከስብከቱ በላይ ሰው ይማርክ ነበር አዎ ያ ነገር አይደለም ያለው ችግራችን ያለው በትክክል አማኝ መፍጠር ችለዋል የተቋማቶቻችን አስተምሮቶቻችን ያንን ማየት መፈተሽ በትክክል ይፈልጋል ብያምናለሁ እሱ ፓርት መሰረታዊ ነገር ነው ስለዚህ ነው መነጋገር የሚፈልገው በትክክል እንደው የጋራም ደግሞ ይፈልጋል እኔ እንደ ኢትዮጵያን ሳስብ ሁሉም ኢትዮጵያኖች እንደው እንዲረዱ የምፈልገው ያው የብዙሃን ስሜት እንደሆነ ይሰማኛል ያው እድሉ ስላለ መድረክ ላይ ወተን ስንናገር እንዲሁ የተነገረው ነገር እንዲሰማ ስለምንፈልግ እቺ ሀገር የጋራ ሀገር ናት እኔ እናንተ እንደንበቅልባት ተወስኗል እዚህ ቤት ውስጥ ያለን ሰዎች በተለያየ ማንነታችን በተለያየ እምነታችን የዚች ሀገር የጋራ ሀገር አድርጎ አላህ ፈጥሮናል እኔ አንተን ልፍቅህ አልችልም አንተ እኔን ልትፍቀኝ አትችልም እንዴት አድርገህ ትፍቀኛለህ በችምቹ አፈር ላይ ነው በቀሉ ሰው ከምድሩ እንደማይፋቅ ጋዛ ማሳያ ናት አዎ ይሄንን ነገር ማሳያ የሆነ ነገር እውቅና መሰጣጣት መከባበር አማራጭ አለ አንተን አክብሬ እውቅና ሰጥቼ እምነትህን ማንነትህን አሳሰበን አክብሬ በምንለያይበት ነገር ላይ ተከባብረን መቀጠል የምንችልበትን መስመርና ስርዓት ካልዘረጋ አሁን ምን ያንተን ሳልቀበል አንተን ሳትቀበል እዚህ ህግ ላይ ነው ይሄው መጠፋፋቱ ይቀጥላል አይቆም ለዚህ ነው መነጋገሩ ቤት ዘግቶ መነጋገር ይፈልጋል ይበጀናል ወይ እቺ ጋር ሀገር የት ይሄዳል ኢትዮጵያ ጋር የት ይድትለዋል መታወቂያ ኢትዮጵያ ነው ፓስፖርቱ ኢትዮጵያ ነው ወይ ተሰደድ ሀገር ልቀቅ ምንም ሂጃ የለው መሬት ልቀቅ የተወለድክበትን አካባቢ ልቀቅ ማንነትህን ልቀቅ አትችልም አታደርግም ይሄ ደግሞ እንደው ፈጣሪ ህግ ጋር የሚጋጭ ነው የተፈጥሮም ህግ ጋር ከፈጣሪ ህግም ጋር የሚጋጭ ነው ያልተደረገ ያልኖረ የማይገባ ነገር ነው እምነት ላለው ሰውና
ለዛ ነው መናገር የሚፈልገው። ወዴት እየሄድን ነው፣ ምን እያደረግን ነው የሚሉ አባቶች ቤት ዘግተው ከሚዲያ ጩኸት ከምናምን ተወጥቶ መነጋገር ይፈልጋል። የእውነት መነጋገር ይፈልጋል። በቃ እምነታችንም ራሳችንን መወቃቀስም መሰዳደብም አላግባብ ሄድንባቸው መተራረብም ካለብን በዛ ልክ ካልሆነ በስተቀር አንወጣው። ለሆነ አካል ሰጥተን የምንጥለው ጉዳይ አይደለም። እኛውንም ባለቤቶቹ እጅ ለእጅ ከተያዘን ሁሉ ነገር ማስተካከል ማቆም እንችላለን። ተው ብለን ማስቆም እንችላለን። ካልተያዝንስ ያው አንዱ እንዲበላ እየተላከ አንተን አይደለም እኔ ፍላጎቴ ልክ እንደዛ እንደ ነጩ በሬ ነው። ነጩ በሬ ተበላ ጊዜ የጠፋው ታበቅ በየተራ ሁሉም ያልቃል። እኔ ያ ነው በትክክል የሚታየኝ እንጂ ያው የት ሲደርስ ነው የምንነቃው? የት ላይም ነው የሚቆመው ማለት በየቦታው እዚህ ተነስቶ የት ምንድነው መቆሚያው? ምን ላይ ሲቆም ነው ትክክል ነው ብለን የምናስበው ነው? ሁላችንም ከጠፋን በኋላ ነው መንቃት ያለብን፣ መስተካከል አለበት ብለን ማመን ያለብን። በቃ ይሄ ምንም ጥያቄ የለው። የነጩ በሬ ታሪክ ነው። ነጩን በሬ ያስበላን ልክ ጥቁሩ በሬ እንዳለው እኔ የተበላሁት ነጩ በሬ የተበላ ጊዜ ነው። ያን ጊዜ ነው እኔ ያለኩት። ያን ነበር ማስቆም የነበረብን፣ ያን ነበር ኖ ማለት የነበረብን፣ ያን ነበር አይገባም ማለት የነበረብን። እንደ ጥቁሩ በሬ ይሆናል አልቆ እኛ ጋር ሲደርስ ነው የሚገባው። በትክክል እኔ እሱም ላይ ከገባን ራሱ እንጂ ሐቂቃ እሱ ላይ ደርሶ ራሱ እንደው ዝም በሉ እግሬን እየበላኝ ነው ጅቡ እንዳለው ሰውዬ እንዳይሆን ዝም በሉ እናንተ ድምጽ አታሰሙ የኔ ነገር እየበላ ነው ጅቡ እንዳለው እየተበላንም እንቆም አይመስለኝም። እንኳን አይደለም እዛ ላይኛ ላይ ሲደርስ የምንነቃ አላህ ይድረስልን። እሱ ነው ከባድ ፈተና ብዬ የማስበው። አላህ ይድረስልን። በጣም ብዙ ማየት ይፈልጋል ብዬ አስባለሁ። እውነት አድማጭ ተመልካቾቻችን ይህን ሲያዳምጡ ትንሽ ቆዘም እያሉ ደገፍ እያሉ በመሀል እያረፉ ቢያዳምጡ እንመክራለን። እንደው ዝም ተብሎ አዳምጡ የሚመስሉት ነገር አይደለም አይመስልም። እኔ መስቀው ለምዶብኝ ነው ማለት እያረርኳው እንደ ማሽላው በጣም ማለት በእያንዳንዱ ደረጃ ላይ ኡስታዝ ያነሳቸው ነጥቦች እንደዚህ በአንድ ፕሮግራም የሚቋጩ እንዳልሆኑ እናውቃለን። ሲመስለኝ ሌላ ቀን መጋበዝ አለ። ሌላ ቀን መጋበዛችን የማይቀር ነው። ነገር ግን አይ ቲንክ ማያሳፍረን ሁሉም ስራ የሚፈልግ ነገር ነው ያነሳቸው ነገሮች። ሁሉም ኃላፊነት መስጠት አለበት እያንዳንዱ ላይ። እኛ እዚህ እንደ አዘጋጅ ኃላፊነታችንን ለመውሰድ ዝግጁ ነን፣ ወስደናል። ተመልካቾቻችንና አድማጮቻችንም እንደዚሁ የተሰጣቸውን ኃላፊነት እንዲወስዱ ጥሪ ከማቅረብ ያለፈ ሌላ ምንም ነገር የለኝም። ስለዚህ በዚሁ ብናበቃ ይሻላል። እንግዲህ ኡስታዝ አክብረህን እዚህ ስቱዲዮአችን ድረስ መጥተህ ይሄን ሁሉ ረጅም ሰዓት በጣም ከተጣበበ ጊዜክ ስለሰጠህን በጣም እናመሰግናለን። ያላነሳ ነው አንተ ማስተላለፍ የምትፈልገው ሀሳብ ካለ ንገረንና የዛሬውን በዚሁ እንጨርስ። እኔም አመሰግናለሁ። ቢያንስ እንዲሁ ብዙ ጊዜ እስር ቤቱ ላይ ታሪካችን ተመልሰን አየነው። አይሆን መርጥ ነበር ብዙ ማውራት ከዛ ያለፈ የበለጠ እንደው ፊት ለፊታችን የትናንትን ጨለማ እያነሳን ሁሉ ጊዜ ዛሬ ላይ ብርሃኑን እያጠፋ ነው እንዳንሄድ መተው ያለብን ታሪኮች እንዳሉ ይሰማኛል። እዚህ ሀገር ላይ የጎዳን መተው አለመቻላችን ነው። ጠባችንም በትናንት ታሪክ ላይ ነው። ቁርሾችንም ትናንት ላይ ነው። የትናንት ጥፋት እየተወሳ ሰዎች ባልሰሩት የታሪክ አካል ባልሆኑበት ጉዳይ ላይ ለሞት ለልቄት ለግፍ እንዲገረጉ እየተደረገበት ያለት ነው። ሀገራዊ እርቅ የእውነት የሀገራዊ ምክክር የእውነት ሆኖ ችግሮቻችን ያለፉ ታሪኮቻችንን ምዕራፎቻቸው የሚገባቸውን ስርዓት ሰተናቸው እውቅና የሚሰጠውን እውቅና ሰጠን ጥፋቱን ጥፋት ነው ብለን የተሻለውን ነገር ግን መምረጥ ነገር ለማስተካከል መጓዝ ግን ምንም መፍትሄ የሌለው አማራጫችን ነው። ትናንት ላይ ቆመን ዛሬን አንገነባም፣ ዛሬን አንለውጥም፣ ነገን አናስተካክልም። እየጎዳና ወደ ኋላ እንደ ሀገር እየመለሰን ያለው እንደ ማህበረሰብ እያስለቀሰን ያለው እሱ ነው። እኔ አዲስ ነገር ውስጥ መግባት አለብን ብዬ አስባለሁ። ማለት እንደ ሰው ሁሉ ጊዜ ሰዎች ትናንት ላይ ከቆሙ ዛሬን ከረሱ ነጋቸውን በአግባብ ካልተጠቀሙ በቃ እንትን ነው የሆነ የሚመጣውና ፈተናው እያደገ የበለጠ እየከፋ እየበዛ ስለሚመጣ እሱ ነገር በትክክል መለወጥና መቀየር አለበት ብዬ አስባለሁኝ። ምናልባት የሚያስተምሩ ነገሮች ካሏቸው የምናወራቸው ነገሮች እንድንማማርባቸው ሆነው ማለፍ ካለባቸው ካልሆነባቸው በስተቀር የሁል ጊዜ ጉዳያችን አድርገን መቆየት አለብን ብዬ አላስብም። እሱ አንዱ ነገር ነው። ሁለተኛ እንግዲህ ፊት ለፊታችን ረመዳን ነው። ረመዳን የድል ወር ነው፣ የዝነት ወር ነው፣ የይቅርታ ወር ነው። የአላህ ጋር እርቅ ምንቀጽ ያው ቅጣር ነው። ሁሉ ጊዜ ባቡር ነው። በዱንያ ባቡር ናት።
ያው ሁሉም ወራጆች ያለፉባት የሚሄዱት ነው ሁሉም ማህጣው ላይ እንትኑ ላይ ሀዲዱ እሱ የሚደርስበት ቦታ ላይ ሲደርስ ያራገፈች ትሄዳለች ግን ይሄዳል قطارው ይቀጥላል ያዘውን ይዞ ይሄዳል የቀረው ደግሞ ቦታው ላይ ሲደርስ ያልፋል ጥለነው ምን ሄደው ሀገር ነው የኛ ቋሚ ሀገራችን አይደለም ነገን ማሰብ ነገን ማስተካከል ዛሬ ለዛ መዘጋጀትና መለወጥ መቻል አለብን ውስጣችን በዛ ስሜት በዛ መንፈስ በዛ ይቅርታ በዛ አላህ ጋር እርቅ በመፈጸም ሰዎች ዛሬ እጃቸው ባደፈጂ እጅ የተዘረጋ እርቅስ እንዴት ይመጣል ከአላህ ይቅርታን እርቅን በቀልን ለመተው ወስነው ውስጣቸው ለፍቅርና ለሰላም ጠርተው የእውነት የሐቂቃ የእውነት ካልሆነ ፈጣሪም አይሰማም ማለት እንዴት ብሎ ሲሰማል ከሱ እርቅ ለመፈለግ የሚታዘንላቸው አዛኞች ናቸው ይቅር የሚባሉት ይቅርባዮች ናቸው ከልብ ሲሆን ነው ከአላህ ህዝነቱም ከአላህ እርቁም ከአላህ ምህረቱም የሚመጣውና ይሄን ጊዜ የእውነት እናድርገው እኔ አዲስ ምዕራፍ ምን ከፍትበት ራሳችንን የምናይበት በየትኛውም ቦታ ላይ በደል ውስጥ ያሉ ፈተና ውስጥ ያሉ ወገኖቻችን ወንድሞቻችን በአገርም ውስጥ ከአገርም ውጭ ያሉ ፈተና ማብቂያው የበደል መቆሚያው የግፍ እና አላግባብ የሚፈሱ ደሞች የሚቋጩበት እንደ ሀገራችን ላይ እንደ ማህበረሰብ እንደ ኡማ በሁሉም ምድር ላይ ፍልስጤም ላይ ሌሎችም አካባቢዎች ላይ ግፍ ማብቂያው እንዲደርስ አላግባብ ዙልሙ መቋጫ እንዲያገኝ የሚደረግበት ምዕራፍ እንዲመጣ አላህን መለመን ወደ አላህ ማልቀስ ይገባል ብያስባለሁ ረመዳንን በዚህ መንፈስ በትክክል ብንጾመው አላህ ደግሞ ይረዳናል ያው እንግዲህ የተከፈቱ በትክክል ልቦች አላህ ይሰማቸዋልና በዛ መንፈስ ረመዳንን እንድንጾመው እንድንቀበለው ተቀበለው ከሚያልፉት ረመዳንን በሽግግር ውስጥ ከሚሸጋገሩበት ሳይሆን ተጠቅመው ራሳቸው ለውጦ ከሚያልፉበት ሰዎች ለመሆን መወሰን ይገባናል አላህ ከሚጠቀሙት ያደርጋል ይሄ በዳይ የሚያሸማቀቅ አይነት ይቅርታ ማድረግ እሱ ላይ እኔ አንድ ምላት ነገር አለችኝ ኡስታዝ አንተ ስለ ራስህ ስለ ግል በደልህ ወደ ኋላ ሄደ ማውራት እንደማትፈልግም እንደማትወድም እናውቃለን እኛም እንዲነሳ ይፈልግንበት ይሄ ከቂም ከምናምን አንፃር ሳይሆን ያንተ ታሪክ ያንተና የጓደኞችህ የኮሚቴው ታሪክ የብዙ ሚሊዮኖች ታሪክ ስለሆነ ዛሬም እዚህ ፕሮግራም ላይ ስንገናኝ የመጀመሪያችን ስለሆነ ከኋላ ለመንደርደሪያ እንዲሆነን እንጂ በትክክል ያንተን ፍላጎት እናውቃለን እና ደግሞ አንድ ነገር አለ አንደኛ ሌላው ከዚህ ውስጥ የምንወስደው መሰረታዊ ነገር ኡስታዝ ካንተም ፐርሰናሊቲ እንዳጠቃላይ ከድምጻችን ይሰማ ትግል ውስጥም የመዝጊያውን ነው ከድምጻችን ይሰማ ትግል ውስጥ ራሱ መታገል ያንን ትግል እንቅፋቶች አሸንፎ ለድል መብቃት ብቻ ሳይሆን ይቅርታ ባይነትን ያስተማረ ነው ማለት ሪሊ አሁን ከተናገርከው ውስጥ መጨረሻ ላይ በተለይ ከተናገርከው ውስጥ በትክክል والكاظمين الغيظ والعافين عن الناس ማለት ያሳለፋችሁት ነገር ቀላል ስለሆነ አይደለም እኛም በዚህ ፕሮግራም ውስጥ አንዱ እንዲሰመር የምንፈልገው ነገር ድምጻችን ይሰማ ያሳለፈው ነገር ቀላል አይደለም የተከፈለው መስዋዕትነት ቀላል አይደለም ያም ሆኖ ግን ስቲል አብረነን ስቲል ኢትዮጵያ ሀገራችንን ወደ ተሻለ መንገድ ማስገባት እንፈልጋለን ስቲል ሁሉም ተባብሮ መስራት አለበት የሚለውን መልእክት ስላስጨበጥክልንና አንተም እዚህ ተገኝተህ ከኛ ጋር ቆይታ ስላደረክ አላህ ያክብርልን እጅግ አድርገን እናመሰግናለን ሹክራን እንግዲህ ተመልካቾቻችን የዛሬ ቆይታችን ይሄን ይመስል ነበር ወጋን ፖድካስት ኡስታዝ አቡበከርና አህመድ ይዛመታ ነበር እኔ ሙኒር አብዱልመናና ሳዲቅ ከድርም አብረናችሁ ነበርን እንደተማራችሁበት ቆይታችንን እንደወደዳችሁ ተስፋ እናደርጋለን በሌላ ዝግጅት እስከምንገናኝ ድረስ ሰላም ቆዩ